የሌኒንና የሩሲያ አብዮት ታሪክ ትረካውን ከመጀመራችን በፊት አንድ ነጥብ ልናሳስባችሁ እንወዳለን። በዚህ ፕሮግራም ውስጥ የሚጠቀሱት ቀኖችና ዓመተ ምህረቶች በሙሉ እንደ አውሮፓውያን አቆጣጠር መሆናቸውን እንድታውቁልን እንወዳለን። በተጨማሪም ታሪኩን ከመጀመራችን በፊት ይህንን ፕሮግራም ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁን እንደሆነ፣ ሰዓቱ ስንት እንደሆነ በኮሜንት ላይ ጻፉልን። ይህን ታሪክ በጣም ተንተነን ያዘጋጀነው ሲሆን ምናልባትም ስለ ታሪኩ ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ለሁላችሁም በግል መልስ የሚሰጥ ይሆናል። አብራችሁን ቆዩ። የቭላድሚር ኢሊች ኢሊዮኒቭ ታሪክ የሚጀምረው በሩሲያ ግዛት ውስጥ በምትገኘው ሰላማዊዋ ሲምበርክስ ከተማ ነው። በ1870 ዓመተ ምህረት ሚያዝያ ወር ላይ ሲወለድ ማንም ሰው ይህ ሕፃን የዓለምን ካርታ ይለውጣል ብሎ ይገመት አልነበረም። ያደገበት ቤተሰብ የደላውና የተከበረ ነበር። አባቱ ኢሊያ ኢሊያኖቭ በመንግሥት መዋቅር ውስጥ ትልቅ ሥልጣን ያላቸው የንጉሡን የክብር ማዕረግ የተቀናጁና ለትምህርት መስፋፋት ሌት ተቀን የሚደክሙ ሰው ነበሩ። ቭላድሚር ወይም በቤተሰብ ስሙ ቮሎዲያ አባቱን እንደ አምላክ ያይ ነበረ። በቤታቸው ውስጥ የጥንታዊ ግሪክና የላቲን መጽሐፎች ይነበባሉ። እናቱ ማርያ ፒያኖ ትጫወታለች። ልጆቹም በትምህርታቸው ውጤታማ እንዲሆኑ ይበረታታሉ። ነገር ግን ይህ በደስታና በቅንጦት የተሞላ ሕይወት ገና በ16 ዓመቱ ነው መሠረት የሳተው። በ1886 አባቱ ኢሊያ በድንገት በጭንቅላት ውስጥ ደም መፍሰስ ሕመም ሕይወታቸው አለፈ። ቭላድሚር ለአባቱ ያለው ፍቅር እጅግ ጥልቅ ስለነበር ሞቱ ክፉኛ ሰበረው። ይባስ ብሎ ደግሞ አባቱ ለዓመታት በታማኝነት ያገለገለው የዛር ወይም የንጉሡ መንግሥት እርሳቸው እንደሞቱ ለቤተሰቡ የሚገባውን ክብርና ጡረታ ለመስጠት ክፉኛ አግሏላቸው። ቭላድሚር በወቅቱ የነበረው ሥርዓት ምን ያህል ግብዝ እንደሆነ የታዘበው እዚህ ጋር ነው። አባቱ በሕይወት እያሉ ክብርነቶ እያሉ ሲያቆላምጧቸው የነበሩ ባለሥልጣናት ሬሳቸው ሳይቀበር ፊታቸውን ሲያዞሩ አየ። ይህ ክስተት በውስጡ የነበረውን የሃይማኖት እምነት አጠፋው። መስቀሉን ከአንገቱ በጥሶ በመጣል አምላክ ቢኖር እንዲህ ያለ ግፍ አይሰራም በሚል በ16 ዓመቱ አምላክ የለሽ ኤቲስት ሆነ። ይህ ግን የመከራው መጀመሪያ እንጂ መጨረሻ አልነበረም። ከአንድ ዓመት በኋላ እንደ አውሮፓውያን አቆጣጠር በ1887 የቤተሰቡ ትልቅ ተስፋ የነበረው ወንድሙ አሌክሳንደር ወይም ሳሻ በሴንት ፒተርስበርግ ዩኒቨርሲቲ የባዮሎጂ ተማሪ እያለ ንጉሥ አሌክሳንደር ሦስተኛን ለመግደል በታለመ ሴራ ውስጥ እጁ እንዳለበት ታወቀ። ሳሻ ዝምተኛ ግን እጅግ ብልህ ወጣት ነበር። ነገር ግን ማንም ያላወቀው ምስጢር ነበረው። ሳሻ የሩሲያን ጨቋኝ ሥርዓት ለመጣል በሚንቀሳቀስ አንድ ምስጢራዊ የሽብር ቡድን ውስጥ ተቀላቅሎ ነበር። የዚህ ቡድን ዓላማ ቀላልና አደገኛ ነበር፤ ንጉሠ ነገሥቱን ዛር አሌክሳንደር ሳልሳዊን መግደል። ሳሻ በቤቱ ላብራቶሪ ሰርቶ ለንጉሡ መግደያ የሚሆን ቦምብ አዘጋጀ። ቦምቡን በወፍራም መጽሐፍ ውስጥ በመደበቅ ንጉሡ በሚያልፍበት መንገድ ላይ ለመጣል አቅዶ ነበር። ሆኖም ግን የዛር ሰላዮች ሴራውን ደረሱበትና ሳሻን በቁጥጥር ሥር አዋሉት። ዜናው ሲምቤርሲክ ሲደርስ ቤተሰቡ ክፉኛ ደነገጠ። እናቱ ማርያ ልጃቸው እንዳይሰቀል ወደ ንጉሡ በመሄድ ተማጸኑ። ነገር ግን ሳሻ በፍርድ ቤት ፊት ለፊት ቆሞ አዎ ንጉሡን ለመግደል ሞክሬያለሁ፣ ምክንያቱም ሕዝባችንን በጭቆና እየገዙ ነው በማለት በድፍረት ተናገረ። ይቅርታ ቢጠይቅ ሊተርፍ ይችል ነበር። እርሱ ግን ለማላምንበት ሥርዓት ይቅርታ አልጠይቅም በማለት የመጨረሻውን የሞት ጽዋ ለመጠጣት ወሰነ። እንደ አውሮፓውያን አቆጣጠር ግንቦት 8 ቀን 1887 ሳሻ በስቅላት ተገደለ። ይህ የሳሻ ስቅላት የ17 ዓመቱን ቭላድሚርን ለዘላለም ቀየረው። ወንድሙን እንደ ጀግና ያየው ቢሆንም አንድ ትልቅ ትምህርት ግን ወሰደ። ንጉሡን ብቻውን ለመግደል መሞከር ፋይዳ እንደሌለው ተረዳ። ምክንያቱም አንዱ ንጉሥ ሲሞት ሌላው ይተካል። ቭላድሚር በዛ ጊዜ እኔ የምከተለው ሌላ መንገድ ነው የሚል ዝነኛ ንግግሩን ተናገረ። ይህ መንገድ ደግሞ ግለሰብን ሳይሆን ሥርዓቱን ሙሉ በሙሉ የሚገለብጥ ሕዝባዊ አብዮት ነበር። የወንድሙ ሞት ቤተሰቡን ከህብረተሰቡ አገለለው። ጎረቤቶቻቸው የሽብርተኛ ቤተሰብ እያሉ መራቅ ጀመሩ። ቭላድሚር ግን አልተበገረም። የካዛን ዩኒቨርሲቲ ገብቶ የሕግ ትምህርቱን ጀመረ። ነገር ግን የወንድሙ ደም በውስጡ ስለሚፈላ ገና በሦስተኛ ወሩ በተማሪዎች ተቃውሞ ውስጥ መሪ ሆኖ ተሳተፈ። ፖሊሶች በቁጥጥር ስር ሲያውሉት አንዱ ፖሊስ ወጣት ኢሊያኖቭ ሆይ ለምን ትደክማለህ? ፊት ያለው ግድግዳ ነው አለው። ቭላድሚርም አዎ ግድግዳ ነው፣
የበሰበሰ ግድግዳ ስለሆነ በትንሽ ግፊት ይፈርሳል ሲል መለሰለት። ከዩኒቨርሲቲ ተባረረና በፖሊስ ክትትል ስር ሆኖ ወደ ገጠር እንዲጋዝ ተደረገ። በዚያም የወንድሙ የነበሩ መጽሐፍትና የካርል ማርክስን ካፒታል የተባለ መጽሐፍ በጥልቀት ማጥናት ጀመረ። በገጠር ሆኖ ለዓመታት አጠና። ምንም እንኳን ወደ ትምህርት ቤት እንዳይመለስ ቢታገድም በግሉ አጥንቶ በሩሲያ ትልቁን የሕግ ፈተና በከፍተኛ ውጤት በማለፍ ጠበቃ ሆነ። ነገር ግን የጠበቃነቱን ፈቃድ የተጠቀመው ድሆችን ለመከላከል ሳይሆን ሕግና ስርዓቱን እንዴት ማፍረስ እንደሚቻል ለማጥናት ነበር። እንደ አውሮፓውያን አቆጣጠር በ1893 ወደ ሴንት ፒተርስበርግ ሲያመራ አሁን እርሱ ተራ ወጣት አልነበረም። አባቱን በስርዓቱ ግብዝነት ያጣ፣ ወንድሙን በስቅላት የተነጠቀና በማርክሲዝም ፍልስፍና አይምሮ የዳበረ አደገኛ አብዮተኛ ነበር። በከተማዋ በሚገኙ ጨለማ ክፍሎችና በሚስጥራዊ ስብሰባዎች ውስጥ ሌኒን የሚለው ስም ገና ባይወጣም ቭላድሚር ኢሊያኖቭ የሚለው ስም ግን የተማሪዎች ተቃውሞ በመራበት ጊዜ በፖሊሶች መዝገብ ላይ በደማቁ ተጽፎ ነበር። እንደ አውሮፓውያን አቆጣጠር በ1893 ዓመተ ምህረት መገባደጃ ላይ ከሲምቢርሲክ የገጠር ጸጥታ የወጣው የ23 ዓመቱ ቭላድሚር ኢሊያኖቭ በሴንት ፒተርስበርግ የባቡር ጣቢያ ሲወርድ ሩሲያ ለዘላለም የምትቀየርበት የታሪክ ሰዓት መቁጠር ጀመረ። ቭላድሚር ወደ ዋና ከተማዋ የመጣው የሕግ ረዳት ሆኖ ለመስራት ነበር። ነገር ግን በሻንጣው ውስጥ የሕግ መጽሐፍት ብቻ ሳይሆኑ የንጉሳዊን ሥርዓት ከስር መሠረቱ የሚነዱ የማርክሲስት ጽሑፎች ተደብቀው ነበር። ሴንት ፒተርስበርግ በዛን ጊዜ ሁለት ተቃራኒ ዓለማት ነበሯት። በአንድ በኩል የንጉሡ ቤተ መንግሥት በወርቅና በቅንጦት ያሸበረቀ ሲሆን፣ በሌላ በኩል ደግሞ በከተማዋ ዳርቻ የሚገኙ ፋብሪካዎች በሺዎች የሚቆጠሩ ሠራተኞችን እንደ ማገዶ የሚበሉ ሲኦሎች ነበሩ። ቭላድሚር በከተማዋ እምብርት በሚገኘው ሊቲኒ በሚባል አካባቢ አንድ ትንሽ ክፍል ተከራየ። ጧት ጧት ቮልከንስታይን ለተባለው ጠበቃ በረዳትነት ይሠራ ነበር። ነገር ግን ልቡ ያለው ፍርድ ቤት ሳይሆን በፋብሪካዎቹ ጭስ ውስጥ ነበር። ቭላድሚር ወዲያውኑ በከተማዋ ከሚገኙ የቴክኖሎጂ ተማሪዎችና ከማርክሲስት ክበቦች ጋር ተቀላቀለ። በወቅቱ ሩሲያ ውስጥ አብዮታዊ እንቅስቃሴ ማድረግ በሞት ወይም በሳይቤሪያ ስደት የሚያስቀጣ ወንጀል ነበር። ስለዚህ ስብሰባዎቹ የሚካሄዱት ሻይ ለመጠጣት በሚል ሽፋን ነበር። በእነዚህ ጭላንጭል መብራቶች በሚበሩበት ጠባብ ክፍሎች ውስጥ ቭላድሚር ለመጀመሪያ ጊዜ ታየ። ሌሎች አብዮተኞች ስለ ንድፈ ሐሳብ ብቻ ሲያወሩ፣ ቭላድሚር ግን ወደ ተግባር የሚያመራ ጥያቄ ያቀርብ ነበር። በዚሁ ዓመት በገበያ ጥያቄ ላይ ወይም ኦን ዘ ሶ ኮልድ ማርኬት ኩዌስችን የተባለውን የመጀመሪያውን ጥልቅ ጽሑፉን አቀረበ። እዚያ ላይ ነው ቭላድሚር ከዕድሜው በላይ በሆነ እውቀቱና በጠነከረ ክርክሩ ምክንያት አዛውንቱ ወይም ዘ ኦልድ ማን የሚል ሚስጥራዊ ስም ይወጣለት። በዚሁ እንደ አውሮፓውያን አቆጣጠር በ1893 ዓመተ ምህረት ነው ቭላድሚር ዩሊ ማርቶቭ የተባለውን ወጣት አብዮተኛ ለመጀመሪያ ጊዜ ያገኘው። ማርቶቭ ብልህና ንቁ ወጣት ነበር። ሁለቱ ወዲያውኑ የቅርብ ጓደኛሞች ሆኑ። በወቅቱ ሩሲያን ሊያናውጥ የሚችል ትልቅ ድርጅት ለመመስረት ቃል ተገባቡ። ማርቶቭ በኋላ ላይ የሌኒን ትልቅ ባላንጣ እንደሚሆን በዚያን ጊዜ ማንም የገመተ አልነበረም። ዓመቱ ሲያልቅ ቭላድሚር ኢሊያኖቭ ተራ ወጣት ጠበቃ መሆኑ ቀርቶ በሴንት ፒተርስበርግ ሚስጥራዊ ደህንነቶች ወይም በኦክራኖች መዝገብ ላይ አደገኛ ማርክሲስት ተብሎ በደማቁ ተመዘገበ። ቭላድሚር የከተማውን ሠራተኞች አድራሻ፣ የፋብሪካዎቹን ሁኔታና የሰላዮችን አሰራር በጥልቀት በማጥናት ለመጪው ትልቅ ፍልሚያ ራሱን አዘጋጀ። እንደ አውሮፓውያን አቆጣጠር የ1894 ዓመት ሲገባ የሴንት ፒተርስበርግ ቅዝቃዜ ከምንጊዜም በላይ በርትቶ ነበር። ነገር ግን በከተማዋ ዳርቻ በሚገኙ ጠባብና ጨለማ ክፍሎች ውስጥ የሚቀጣጠለው አብዮታዊ እሳት ፋታ የማይሰጥ እየሆነ መጣ። ቭላድሚር ኢሊያኖቭ በዚህ ዓመት ነበር ከአንድ ተራ አብዮታዊ ምሁርነት ወደ ተግባራዊ መሪነት የተሸጋገረው። በየካቲት ወር አጋማሽ ላይ በሩሲያ ባህል ማስሌንቲሳ ወይም የፓንኬክ ሳምንት ተብሎ በሚታወቀው የባህል በዓል ላይ አንድ የምህንድስና ተማሪ ቤት ውስጥ ሚስጥራዊ ስብሰባ ተጠራ። በዓሉ ለፖሊሶች እንደ ሽፋን እንዲያገለግል የታሰበ ነበር። በዚያ ምሽት በክፍሉ ውስጥ ከነበሩ ሰዎች መካከል አንዲት ረዘም ያለች አይኖቿ በትዝብት የተሞሉ ወጣት ነበረች፣ ናዴዝዳ ክሩፕስካያ። ናዴዝዳ በወቅቱ በፋብሪካ ሰራተኞች የምሽት ትምህርት ቤት ውስጥ በነፃ የምታስተምርና ከሰራተኛው ክፍል ጋር ጥልቅ ትስስር ያላት ሴት ነበረች። ቭላድሚር በዚያ ምሽት ያደረገው ንግግርና የነበረው የማሳመን ብቃት ናዴዝዳን ክፉኛ ማረካት። ቭላድሚርም ቢሆን ውበትን ሳይሆን የአስተሳሰብ ጥንካሬን የሚፈልግ ሰው በመሆኑ በናዴዝዳ ውስጥ ለቀጣዮቹ ለ30 ዓመታት በትግል አብረው የምትዘልቅ ታማኝ ጓዱን አገኘ።
ይህ ትውውቅ ለቭላድሚር ትልቅ በር ከፈተለት። በናዴዝዳ አማካኝነት በቀጥታ ከፋብሪካ ሰራተኞች ጋር መገናኘት ጀመረ። ቭላድሚር እንደ ሌሎቹ ምሁራን ሰራተኞቹን ኑ ላስተምራችሁ አይላቸውም ነበር። ይልቁንም ጥያቄዎችን ይጠይቃቸው ነበር። በቀን ስንት ሰዓት ትሰራላችሁ? ቅጣት ስንት ይቆረጥባችኋል? የምትበሉት ዳቦ ምን ያህል ይመስላል? እያለ ዝርዝር መረጃዎችን ይሰበስብ ነበር። ይህ መረጃው ደግሞ በኋላ ላይ ለሚጽፋቸው በራሪ ወረቀቶች እንደ ጥሬ ዕቃ ያገለግሉት ነበር። በዚሁ ዓመት ክረምት ላይ ቭላድሚር የህዝብ ወዳጆች እነማን ናቸው እና ማህበራዊ ዲሞክራቶችስ እንዴት ይዋጋሉ የተባለውን እጅግ ግዙፍ መጽሐፉን በድብቅ ማጠናቀቅ ጀመረ። ይህ መጽሐፍ በወቅቱ የነበሩትን ናሮዲንኮች ወይም ፖፑሊስቶች የሚባሉትን የገበሬውን ማህበረሰብ መሰረት በማድረግ በሩሲያ የሶሻሊስት ስርዓት ለመዘርጋት የሚንቀሳቀሱ አብዮተኞችን በሐሳብ አመድ ያደረገ ነበር። እነርሱ ገበሬው ነው አብዮት የሚያመጣው ሲሉ፣ ቭላድሚር ግን በስታቲስቲክና በመረጃ እያረጋገጠ አይደለም፣ ሩሲያ ወደ ካፒታሊዝም እየገባች ነው፣ ለውጥ የሚያመጣው ደግሞ ገበሬው ሳይሆን የተደራጀው የፋብሪካ ሰራተኛ ነው በማለት ተከራከረ። መጽሐፉን በህጋዊ መንገድ ማተም ስለማይቻል በሄክቶግራፍ በሚባል ጥንታዊ ማባዣ መሳሪያ በድብቅ እየታተመ በየክፍሉ ይሰራጭ ነበር። መጽሐፉ በሚስጥራዊ የአብዮተኞች ክበብ ውስጥ ሲነበብ የቭላድሚር ስም እንደ አዲስ ኮከብ መውጣት ጀመረ። ፖሊሶች ይህንን መጽሐፍ የሚጽፈውን ሰው ለማግኘት አደን የጀመሩ ቢሆንም ቭላድሚር ግን እጅግ ጥንቁቅ ነበር። በየቀኑ መንገዱን ይቀይራል፣ የተለያየ ስም ይጠቀማል። እንዲሁም ደብዳቤዎችን የሚጽፈው የማይታይ ቀለም በመጠቀም ነው። እንደ አውሮፓውያን አቆጣጠር በ1894 ዓመት ማብቂያ ላይ ቭላድሚር ኢሊያኖቭ በሴንት ፒተርስበርግ ሰራተኞች ዘንድ አዛውንቱ ወይም ዘኦልድማን በሚል ቅጽል ስም በስፋት መጠራት ጀመረ። ሰራተኞቹ ለእርሱ ያላቸው አክብሮት ጨመረ። ምክንያቱም እርሱ ስለ ረቂቅ ፍልስፍና ብቻ ሳይሆን ስለ ፋብሪካቸው ችግርና ስለ መብታቸው የሚከራከርላቸው ብቸኛ ምሁር ሆኖ አገኙት። ቭላድሚርም የሰራተኛውን ቁጣ ወደ ተደራጀ ፖለቲካዊ ኃይል ለመቀየር የመጀመሪያውን መሰረት በዚያ አመጣለ። እንደ አውሮፓውያን አቆጣጠር የ1895 ዓመት ሲጀምር ለቭላድሚር ኢሊያኖቭ በአካል ድካም ቢጀምርም በፖለቲካ ሕይወቱ ግን ታላቅ የመነሳሳት ዓመት ነበር። በዓመቱ መጀመሪያ ላይ ቭላድሚር በከባድ የሳምባ ምች ህመም ተጠቃ። ይህ ህመም ግን በአንድ በኩል ለትልቅ ዕድል በር ከፈተለት። ለሕክምና በሚል ሽፋን ወደ ውጭ አገር ሄዶ በስደት ላይ ያሉትን የሩሲያ አብዮት ጠንሳሾች ለማግኘት ፈቃድ አገኘ። እንደ አውሮፓውያን አቆጣጠር በግንቦት ወር 1895 ቭላድሚር ለመጀመሪያ ጊዜ የሩሲያን ድንበር ጥሎ ወጣ። መጀመሪያ ያመራው ወደ ስዊዘርላንድ ጄኔቫ ነበር። እዚያም የሩሲያ ማርክሲዝም አባት ተብሎ የሚታወቀውን ጆርጅ ፕሎካኖቭን በግንባር አገኘው። ፕሌካኖቭ በወቅቱ የአብዮተኞች ቁንጮ ተደርጎ የሚታይ ቢሆንም ወጣቱ ቭላድሚር ግን በእውቀቱ ሳይደናገጥ ከእርሱ ጋር ትልቅ ክርክር ውስጥ ገባ። ፕሎካሌቭ በንድፈ ሐሳብ ላይ ሲያተኩር፣ ቭላድሚር ግን ንድፈ ሐሳቡን ወደ ሰራተኛው ክፍል እንዴት እናወርደው በሚለው ሐሳብ ላይ የወተውተው ነበር። ይህ ስብሰባ በሁለቱ ትውልዶች መካከል የነበረውን ልዩነት ያሳየ ቢሆንም ቭላድሚር ግን የፕሎካኔቭን የሰራተኛ ነጻነት ቡድን ድጋፍ ለማግኘት ቻለ። ከጄኔቫ በመቀጠል ወደ ፓሪስና በርሊን አመራ። በእነዚህ ከተሞች ውስጥ ቭላድሚር የነበረው ጊዜ እረፍት ሳይሆን ጥናት ነበር። ቀኑን ሙሉ በታላላቅ ቤተ መጻሕፍት ውስጥ ተዘግቶ ስለ አውሮፓ ሰራተኞች ንቅናቄ ያጠና ነበር። በበርሊን ሆኖ ለእናቱ በጻፈው ደብዳቤ ላይ በከተማዋ ያለውን የሥርዓት ጥንካሬ አድንቆ ሩሲያም እንዲህ ያለ የተደራጀ ንቅናቄ እንደሚያስፈልጋት ገልጾ ነበር። እንደ አውሮፓውያን አቆጣጠር በመስከረም ወር 1895 ቭላድሚር ወደ ሩሲያ ተመለሰ። ሲመለስ ግን ባዶ እጁን አልነበረም። በሻንጣው ድርብ ታች ውስጥ በድብቅ የተሰሩ በርካታ አብዮታዊ ጽሑፎችና መጽሐፍትን ይዞ ነበር። ድንበር ላይ ያሉት የዛር ፍተሻ ባለሙያዎች ግን ይህንን ወጣት ጭራሽ አልተጠራጠሩትም። ቭላድሚርም በድል አድራጊነት ሴንት ፒተርስበርግ ገባ። ወዲያውኑ ወደ ሥራ ተሰማራ። በከተማዋ ተበታትነው የነበሩትን ትናንሽ የማርክሲስት ክበቦች በማቀናጀት የሰራተኛ ክፍል ነጻነት ትግል ኅብረት የተባለውን ታሪካዊ ድርጅት መሠረተ። ይህ ድርጅት በሩሲያ ታሪክ ውስጥ ለመጀመሪያ ጊዜ ምሁራንንና የፋብሪካ ሰራተኞችን በአንድ ማዕከላዊ አመራር ስር ያገናኘ ነበር። ቭላድሚርና ጓደኛው ማርቶፍ ሌሊትና ቀን በራሪ ወረቀቶችን ይጽፉ ነበር። በተለይም በቶርንተን የጨርቃጨርቅ ፋብሪካ ውስጥ የተቀሰቀሰውን የሥራ ማቆም አድማ ለመደገፍ ቭላድሚር የጻፈው በራሪ ወረቀት ሰራተኞቹ በራሳቸው ቋንቋ ችግራቸው ተጽፎ ሲያዩ ለትግል እንዲነሳሱ አደረጋቸው። ይሁን እንጂ የንጉሱ ወይም የዛር ምስጢራዊ ፖሊሶች ኦክራናዎች
አደገኛውን አዛውንት በቅርብ እየተከታተሉት ነበር። ፖሊሶች በድርጅቱ ውስጥ ሰላዮች አስርገው በማስገባት የቭላድሚርን እያንዳንዱን እንቅስቃሴ ያውቁ ነበር። እንደ አውሮፓውያን አቆጣጠር ታህሳስ 8 ቀን 1895 ዓመተ ምህረት ምሽት ላይ ቭላድሚርና አጋሮቹ የሰራተኛው ጉዳይ የተባለችውን የመጀመሪያውን ጋዜጣ ለህትመት ለማብቃት በመጨረሻው ዝግጅት ላይ ሳሉ ፖሊሶች ቤቱን ሰበሩት። ቭላድሚር በቁጥጥር ስር ዋለ። በኪሱ ውስጥ የነበሩትን ወሳኝ ሰነዶች በፖሊሶቹ ፊት ለማጥፋት ቢሞክርም አልተሳካለትም ነበር። በዛሽ ምሽት ቭላድሚር ኢሊያኖቭ ወደ ሴንት ፒተርስበርግ ማዕከላዊ እስር ቤት ተወሰደ። ይህ እስራት የነፃነት ትግሉ ፍጻሜ ሳይሆን ለሚቀጥሉት በርካታ ዓመታት የሚቆየው የጽናትና የብቸኝነት ተጋድሎ መጀመሪያ ነበር። የአውሮፓውያኑ የ1895 ዓመት ሲያልቅ ቭላድሚር በብረት መዝጊያዎች ጀርባ ቢሆንም የለኮሰው እሳት ግን በሴንት ፒተርስበርግ ፋብሪካዎች ውስጥ መንደድ ጀምሮ ነበር። እንደ አውሮፓውያን አቆጣጠር የ1896 ዓመት ሲጀምር ቭላድሚር ኢሊያኖቭ የሚገኘው በሴንት ፒተርስበርግ ማዕከላዊ እስር ቤት ውስጥ ባለች ጠባብና ቀዝቃዛ ክፍል ውስጥ ነበር። ለብዙዎች እስር ቤት የትግል ማቆሚያ ቢሆንም ለቭላድሚር ግን ይህች ክፍል አዲስ የምርምር ማዕከልና የአብዮት ዕቅድ ማውጫ ቢሮ ሆነችለት። በእነዚህ 14 ወራት ውስጥ ቭላድሚር ያሳየው ጽናትና ብልሃት በሩሲያ አብዮተኞች ታሪክ ውስጥ እስካሁን ድረስ የሚተረክ ድንቅ ታሪክ ሆኖ ተመዝግቧል። ቭላድሚር በእስር ቤት ውስጥ እጅግ ጥብቅ የሆነ የጊዜ ሰሌዳ ነበረው። አካሉ በብረት አጥሮች ቢታጠርም አእምሮ ግን ከመቼውም ጊዜ በላይ ነፃ ነበር። በየቀኑ የሰውነት እንቅስቃሴ ያደርጋል። እንዲሁም በክፍሉ ውስጥ ወዲያና ወዲህ እየተመላለሰ አእምሮ እንዳይዝል ይጋደል ነበር። ነገር ግን ዋናው ሥራው ንባብና ጽሕፈት ነበር። በቤተሰቦቹ አማካኝነት በየቀኑ በርካታ መጻሕፍት ከታላላቅ ቤተ መጻሕፍት እየተጋዙ ይገቡለት ነበር። ፖሊሶቹ ይህንን ረቂቅ እስረኛ መጻሕፍት ሲያገላብጥ ሲያዩት የዋህ ምሁር መስሏቸው ነበር። እርሱ ግን በእነዚህ የመጻሕፍት ገጾች መካከል ለወደፊት ታላቅ አብዮት የሚሆን መሠረት እየጣለ እንደሆነ አልገባቸውም ነበር። በዚሁ ዓመት ነበር በሩሲያ የካፒታሊዝም እድገት የተሰኘውን ታላቅ መጽሐፉን በዝርዝር መጻፍ የጀመረው። መረጃዎችን የሚያሰባስበው ከሚገቡለት መጽሐፍት ሲሆን ሚስጥራዊ መልእክቶችን ወደ ውጭ ለጓደኞቹና ለናዴዝዳ ክፕሩስኪያ የሚልከው ግን በሚገርም ብልሃት ነበር። ቭላድሚር ወተትን እንደ ቀለም ይጠቀም ነበር። በመጽሐፍቱ ገጾች ነጭ ቦታዎች ላይ በወተት ይጽፋል። ወተቱ ሲደርቅ ጽሑፉ ሙሉ በሙሉ ይጠፋል። መልእክቱ የደረሳቸው ሰዎች ግን ወረቀቱን በእሳት ወይም በሙቅ ላምባ ላይ ሲያሳልፉት ጽሑፉ በቡናማ ቀለም ጎልቶ ይወጣል። ፖሊሶች ድንገት ወደ ክፍሉ ሲገቡ ቭላድሚር መልእክቱን እየጻፈ ቢሆን ወተቱን የያዘበትን ከዳቦ የሠራውን ትንሽ የቀለም መያዣ ወዲያውኑ አፉ ውስጥ ከቶ ይበላው ነበር። በአንድ ወቅት ወደ ውጭ በላከው ደብዳቤ ላይ ዛሬ 6 የቀለም መያዣዎችን ወይም ዳቦዎችን ለመብላት ተገድጃለሁ ሲል በጽሑፉ ጽፏል። ይህ ብልሃቱ በፖሊሶችና በእስር ቤቱ ጠባቂዎች ዘንድ በፍጹም እንዳይጠረጠር አድርጎታል። እንደ አውሮፓውያን አቆጣጠር በግንቦት ወር 1896 ዓመተ ምህረት ቭላድሚር እስር ቤት እያለ በሴንት ፒተርስበርግ ታሪክ ታይቶ የማይታወቅ ታላቅ የጨርቃጨርቅ ፋብሪካ ሰራተኞች አድማ ተቀሰቀሰ። ከ30 ሺህ በላይ ሰራተኞች ሥራ አቁመው አደባባይ ወጡ። ይህ አድማ የተነሳው ቭላድሚር እስር ቤት ከመግባቱ በፊት ባቋቋመው የሰራተኛ ክፍል ነፃነት ትግል ኅብረት አማካኝነት ነበር። ቭላድሚር ይህንን ዜና በእስር ቤት ሆኖ ሲሰማ በታላቅ ደስታ ተሞላ። የእርሱ አስተሳሰብና ድርጅታዊ ሥራ ፍሬ ማፍራቱን አረጋገጠ። ሰራተኞቹ የሥራ ሰዓት ይቀነስ የሚል ጥያቄ አቅርበው ድል መቀናጀታቸው ቭላድሚር ለወደፊቱ የተደራጀ ትግል ውጤት ያመጣል የሚለውን ጽንፈ ሐሳቡን አጠናከረለት። ናዴዝዳ ክፕሩስኪያም በዚህ ዓመት ነሐሴ ወር ላይ በቁጥጥር ስር ውላ ወደዚሁ እስር ቤት ተወሰደች። ሁለቱም በአንድ እስር ቤት ውስጥ ቢሆኑም ለመገናኘት ግን አይፈቀድላቸውም ነበር። ይሁን እንጂ ቭላድሚር በጠበቃውና በቤተሰቦቹ አማካኝነት ለናዴዝዳ ድጋፍና መመሪያ መላኩን አላቋረጠም ነበር። ቭላድሚር በእስር ቤት ቆይታው ጤንነቱ በመጠኑ ተቃውሶ ነበር። የምግብ መፈጨት ችግርና የቆዳ መገርጣት ቢታይበትም መንፈሱ ግን እንደ ብረት የጠነከረ ነበር። የአውሮፓውያኑ 1896 ዓመት ሲያልቅ ቭላድሚር ኢሊያኖቭ የ1 ዓመት እስር አጠናቋል። አሁን የሚጠብቀው የመንግሥትን የመጨረሻ ውሳኔ ነበር። ፖሊሶች ይህን ሰው በነፃ መልቀቅ አደገኛ መሆኑን ስላወቁ በሩሲያ የቅጣት ታሪክ ውስጥ እጅግ መራር ወደ ሆነው ቀጣይ ምዕራፍ ሊወስዱት ተዘጋጁ። ይህ በእንዲህ እንዳለ የአውሮፓውያኑ የ1896 ዓመት አብቅቶ የ1897 ዓመት ገባ።
ለቭላድሚር ኢሊያኖቭ አዲስና ፈታኝ ምዕራፍ ይዞ መጣ። ከ14 ወራት የእስር ቆይታ በኋላ የመንግሥት የመጨረሻ ውሳኔ ተላለፈ። ለ3 ዓመታት ወደ ሩቅ ምስራቅ ሳይቤሪያ እንዲጋዝ ተወሰነበት። በወቅቱ የነበረው የስደት ቅጣት እንደ በኋላው ዘመን የግርፋትና የጉልበት ሥራ ሳይሆን መንግሥት በመደበው ገለልተኛ ቦታ ውስጥ ተወስኖ የመኖር የግዴታ ነዋሪነት ነበር። እንደ አውሮፓውያን አቆጣጠር በየካቲት ወር 1897 ቭላድሚር ከእስር ቤት ወጥቶ ለ3 ቀናት ያህል ቤተሰቦቹን እንዲሰናበት ፍቃድ ተሰጠው። በእነዚህ አጭር ቀናት ውስጥ ግን እርሱ ያደረገው ቤተሰብ መጎብኘት ሳይሆን ተተኪ የአብዮት መሪዎችን ለማግኘት በሚስጥር በሴንት ፒተርስበርግ መንገዶች ላይ መሯሯጥ ነበር። በመጨረሻም ረጅሙ የሳይቤሪያ ጉዞ ተጀመረ። መጀመሪያ በባቡር በመቀጠልም በፈረስ ሰረገላ በሺዎች የሚቆጠሩ ኪሎ ሜትሮችን አቋረጠ። ቭላድሚር በጉዞው ወቅት ለእናቱ በጻፈው ደብዳቤ የሳይቤሪያን ሰፊ ሜዳና የኢኔስን ወንዝ ውበት እያደነቀ መንፈሱ ከመጨነቅ ይልቅ በአዲስ ተስፋ እንደተሞላ ገልጾ ነበር። ግንቦት ወር ላይ ሹሼንስኮዬ ወደምትባል ትንሽ መንደር ደረሰ። መንደሯ እጅግ ጸጥተኛና ከዓለም የተቆረጠች ብትሆንም ለቭላድሚር ግን ታላቅ የአእምሮ ላብራቶሪ ሆነችለት። የአውሮፓውያኑ የ1898 ዓመት ሲመጣ በሹሼንስኮዬ መንደር ውስጥ የቭላድሚር ኑሮ ይበልጥ ተቀየረ። ግንቦት ወር ላይ ናዴዝዳ ኩፕራንስካያ ከእናቷ ጋር በመሆን ቭላድሚርን ፍለጋ ሳይቤሪያ ገባች። ናዴዝዳም ተይዛ ለ3 ዓመት ስደት ተፈርዶባት የነበረ ቢሆንም ከቭላድሚር ጋር ሹሼንስኮዬ ካልሄድኩ በማለት መንግሥትን ተሟግታ ነበር። መንግሥት ጥያቄዋን የተቀበለው ግን አንድ ቅድመ ሁኔታ በማስቀመጥ ነበር። እዚያ እንደደረሱ ወዲያውኑ በቤተ ክርስቲያን ሥርዓት መጋባት ነበረባቸው። እንደ አውሮፓውያን አቆጣጠር ሐምሌ 10 ቀን 1898 ዓ.ም እነዚህ ሁለት አምላክ የለሽ አብዮተኞች በዛች ትንሽ መንደር ቤተ ክርስቲያን ውስጥ የጋብቻ ቃላቸውን ሰጡ። ቭላድሚር የሰርግ ቀለበቱን ያዘጋጀው ከነሐስ ሳንቲም ተቀጥቅጦ በተሠራ ጥበብ ነበር። በዚያው ዓመት መጋቢት ወር ላይ ቭላድሚር ሳይቤሪያ ሆኖ አንድ ታላቅ ዜና ሰማ። በሩቅ በምትገኘው ሚኒስክ ከተማ 9 አብዮተኞች ተሰብስበው የሩሲያ ማኅበራዊ ዲሞክራት ሠራተኞች ፓርቲ ወይም አርሲዲኤልፒ መመስረታቸውን አወጁ። ቭላድሚር ምንም እንኳ በቦታው ባይገኝም ፓርቲው መፈጠሩ ለዓመታት ሲያልሙ የነበረው ሕልም መሳካት መሆኑን ተገነዘበ። ሆኖም ግን ደስታው ብዙ አልቆየም። ስብሰባው እንደተበተነ የማዕከላዊ ኮሚቴው አባላት በሙሉ በፖሊስ ተያዙ። ይህ ክስተት ለቭላድሚር ትልቅ ትምህርት ሰጠው። አብዮቱ ውጤታማ የሚሆነው ሩሲያ ውስጥ ሆኖ በሚታመስ ድርጅት ሳይሆን ከውጭ ሆኖ በሚመራ በሚስጥር የታነጸ ፓርቲ ነው የሚል ጽኑ እምነት አሳደረበት። የአውሮፓውያኑ የ1899 ዓመት ሲጠባ ቭላድሚር በሳይቤሪያ የነበረውን ትርፍ ጊዜውን ሁሉ እጅግ ግዙፍ የሆነውን በሩሲያ የካፒታሊዝም እድገት የተባለውን መጽሐፉን ለማጠናቀቅ ተጠቀመበት። ይህ መጽሐፍ ተራ አብዮታዊ ጽሑፍ አልነበረም። ከ500 በላይ መጽሐፍትንና በሺዎች የሚቆጠሩ የስታቲስቲክ መረጃዎችን በመተንተን ሩሲያ ወደ ካፒታሊዝም ስርዓት መግባቷንና የፋብሪካ ሰራተኛው አብዮትን ለመምራት ብቸኛው ኃይል መሆኑን በሳይንሳዊ መንገድ ያረጋገጠበት ነበር። መጽሐፉ በሩሲያ ውስጥ በሕጋዊ መንገድ ታተመ። የንጉሡ ሳንሱር ባለሙያዎች መጽሐፉን ሲያዩት በቁጥሮችና በኢኮኖሚ ትንታኔ የተሞላ በመሆኑ ለአንባቢ አሰልቺ የሆነ የጥናት ጽሑፍ ነው ብለው በማለፋቸው ለሕዝብ እንዲደርስ አደረጉት። ቭላድሚር ግን የንጉሡን ሥርዓት በአስተሳሰብ የናደው በዚህ መጽሐፍ ነበር። እንደ አውሮፓውያን አቆጣጠር በ1900 ዓመተ ምህረት ጥር ወር ማብቂያ ላይ የሳይቤሪያው ቅዝቃዜ ገና ባልበረደበት ወቅት ቭላድሚር ኢሊያኖቭ የ3 ዓመት የስደት ዘመኑን አጠናቆ ከሹሼንስኮዬ መንደር ተነሳ። ይህ ዓመት ለቭላድሚር ተራ የነጻነት ዓመት አልነበረም። ይልቁንም በረቂቅ ሐሳብ ደረጃ የነበረውን አብዮታዊ ዕቅድ ወደ ተግባር ለመለወጥ የቆረጠበት የታሪክ ምዕራፍ ነበር። ባለቤቱን ናዴዝዳ ኩፕራንስካያን ተሰናብቶ ወደ ሩሲያ መሃል ተጓዘ። በወቅቱ ናዴዝዳ ገና የስደት ጊዜዋን ስላላጠናቀቀች እዚያው መቆያት ነበረባት። ይሁን እንጂ ቭላድሚርን የንጉሡ መንግሥት በዋና ዋና ከተሞች ማለትም በሴንት ፒተርስበርግና በሞስኮ እንዳይኖር በቋሚነት አግዶት ነበር። በዚሁ ዓመት በየካቲትና በመጋቢት ወራት ውስጥ ቭላድሚር በፕስኮቭ ከተማ ለጥቂት ወራት ተቀመጠ። ይህች ከተማ ከሴንት ፒተርስበርግ አቅራቢያ የምትገኝ በመሆኗ በሚስጥር ወደ ዋና ከተማዋ እየገባ አብዮተኞችን ለማግኘት አመቺ ነበረች። እዚያ ሆኖ ከቅርብ ጓደኛው ማርቶቭና ፓትሬቶቭ ጋር በመሆን ታሪካዊውን ውሳኔ ያሳለፈ። ሩሲያ ውስጥ ሆኖ አብዮታዊ ጋዜጣ ማሳተም አይቻልም፣ ፖሊሶች ወዲያውኑ ይደርሱብናል የሚል ድምዳሜ ላይ ደረሰ። እቅዱም መላው የሩሲያ ማርክሲስቶችን የሚያስተሳስር ጋዜጣ በአውሮፓ አሳትሞ በድብቅ ወደ ሀገር ውስጥ ማስገባት ነበር።
ሚያዝያ ወር ላይ ቭላድሚር አንድ አደገኛ እርምጃ ወሰደ። የተከለከለ ቢሆንም በሚስጥር ሴንት ፒተርስበርግ ገባ። ነገር ግን ብዙም ሳይቆይ በፖሊሶች ተያዘ። በኪሱ ውስጥ ከውጭ ሀገር አብዮተኞች ጋር ሊያገናኘው የሚችል ሚስጥራዊ ዝርዝር ቢኖርም ፖሊሶቹ ግን ሳይመለከቱት እስር ቤት አስገቡት። እስር ቤትም ለ10 ቀናት ከቆየ በኋላ ተለቀቀ። ይህ ክስተት ሩሲያ ውስጥ መቆየት እንደማይችል የመጨረሻ ማረጋገጫ ሆነለት። እንደ አውሮፓውያን አቆጣጠር በሐምሌ ወር 1900 ዓ.ም ቭላድሚር ኢሊያኖቭ የሩሲያን ድንበር ጥሎ ወደ ስዊዘርላንድ ተሰደደ። ስዊዘርላንድ እንደደረሰ ከጆርጅ ፕሉካኔቭ ጋር ተገናኘ። ይሁን እንጂ ይህ ስብሰባ ቭላድሚርን ክፉኛ ያስከፋ ነበር። ፕሌካኖቭ እንደ አባትና እንደ መምህርነቱ በሁሉም ነገር ላይ የበላይ መሆን ይፈልግ ነበር። ቭላድሚር ደግሞ የራሱ የሆነ ጽኑ አቋም ነበረው። ቆይቶ ለጓደኞቹ ሲተርክ ያ ቀን ለፕሉካኖቭ ያለኝ አክብሮት የሞተበት ቀን ነበር ብሏል። ቢሆንም ግን ጋዜጣውን ለማውጣት መስማማት ነበረባቸው። ፕሌካኖቭ በስዊዘርላንድ መቆየትን ሲመርጥ፣ ቭላድሚር ግን ከፕሌካኖቭ ጥላ ስር ለመውጣትና ስራውን በነፃነት ለመስራት ሲል ወደ ጀርመኗ ሙኒክ ከተማ አመራ። በመስከረም ወር ሙኒክ ውስጥ ሾሃቢንግ በተባለ ሰፈር ሚየር የሚል የውሸት ስም በመጠቀም አንድ ትንሽ ክፍል ተከራየ። እዚያ ሆኖ ቀንና ሌሊት ስለ ጋዜጣዋ ስራ ይለፋ ነበር። በዚሁ ዓመት ታህሳስ ወር ላይ በታሪክ ውስጥ እጅግ ዝነኛ የሆነችው ኢስክራ ወይም ፍንጥቅጣቂ የተባለች ጋዜጣ የመጀመሪያ እትም በጀርመኗ ላይፕዚግ ከተማ ታትማ ወጣች። የጋዜጣዋ መሪ ቃል ከፍንጥቅጣቂ እሳት ይነሳል የሚል ነበር። ይህች ጋዜጣ ለቭላድሚር ተራ ወረቀት አልነበረችም። ይልቁንም የተበታተኑትን አብዮተኞች ወደ አንድ ፓርቲ የምትሰበስብ መረብ ነበረች። እንደ አውሮፓውያን አቆጣጠር የ1900 ዓመት ሲያልቅ ቭላድሚር ኢሊያኖቭ የአብዮቱ ድምፅ የሆነችውን ጋዜጣውን በእጁ ይዞ ሩሲያን ከውጭ ሆኖ ለማናወጥ የመጀመሪያውን ትልቅ እርምጃ አጠናቀቀ። የአውሮፓውያኑ የ1901 ዓ.ም ሲጀምር ቭላድሚር ኢሊያኖቭ በጀርመኗ ሙኒክ ከተማ ሾሃምፒንግ በተባለው የኪነ ጥበብ ሰፈር ውስጥ ነበር። በዚህ ዓመት ቭላድሚር ሚየር በሚል የሐሰት ስም የሚኖር ተራ ስደተኛ ቢመስልም በቤቱ ውስጥ ግን የሩሲያ ንጉሣዊ ሥርዓትን የሚንድ የከርሰ ምድር ቢሮ ዘርግቶ ነበር። የዓመቱ መጀመሪያ ለቭላድሚር ትልቅ የደስታ ዜና ይዞ መጣ። በሚያዝያ ወር ላይ ባለቤቱ ናዴዝዳ ኩፕራስካያ የሳይቤሪያ ስደቷን አጠናቃ ሙኒክ ደረሰች። ናዴዝዳ ስትመጣ ቭላድሚር ብቻውን ሲያካሂድ የነበረው ድርጅታዊ ሥራ አዲስ ሞተር አገኘ። ናዴዝዳ ወዲያውኑ የኢስክራ ወይም የፍንጥቅጣቂ ጋዜጣ ዋና ጸሐፊ በመሆን በሩሲያ ውስጥ ከሚገኙ አብዮተኞች ጋር የሚደረገውን ሚስጥራዊ የደብዳቤ ልውውጥ በሙሉ በእጇ አስገባች። በዚሁ ዓመት በጋዜጣዋ የአርቶስ ቦርድ ውስጥ የነበረው ሹኩቻ ወደ አዲስ ደረጃ ተሸጋገረ። በስዊዘርላንድ የሚኖሩት አዛውንቶች እነ ፕሊካኖቭና በጀርመን የሚኖሩት ወጣቶች እነ ቭላድሚር በጋዜጣዋ ይዘት ላይ ብዙ ጊዜ ይጨቃጨቁ ነበር። ቭላድሚር በዚህ ዓመት ውስጥ እጅግ የሚገርም የሥራ ትጋት ያሳይ ነበር። ቀኑን ሙሉ በቤተ መጻሕፍት ያሳልፋል። ማታ ደግሞ ጋዜጣዋን በድብቅ ወደ ሩሲያ የሚያስገቡ ወኪሎችን ያደራጃል። ጋዜጣዋን በሻንጣ ድርብ ታች በመጽሔት መሸፈኛና በሴቶች ልብስ ውስጥ በመደበቅ የንጉሡን ወይም የዛርን ድንበር ጥሶ የማለፉ ምስጢራዊ ሥራ በዚህ ዓመት እጅግ ተጠናከረ። ይህ ዓመት በታሪክ ውስጥ በደማቁ የሚታወሰው ግን ቭላድሚር ኢሊያኖቭ ለመጀመሪያ ጊዜ ሌኒን የሚለውን የብዕር ስም በይፋ መጠቀም መጀመሩ ነው። እንደ አውሮፓውያን አቆጣጠር በታህሳስ ወር 1901 ዛሪያ ወይም ንጋት በተባለው የንድፈ ሐሳብ መጽሔት ላይ የመሬት ጥያቄና የማርክስ ተቺዎች የተባለውን ጽሑፍ ሲያወጣ ኤን ሌኒን በሚል ስም ፈረመ። ስሙ የመጣው በሳይቤሪያ ከሚገኘው በግርማ ሞገስ ከሚፈሰው ሌና ወንዝ እንደሆነ የታሪክ ምሁራን ይስማማሉ። ፕሊካኖቭ ቮልጊን ወይም ከቮልጊን ወንዝ የተወሰደ የሚል ስም ይጠቀም ስለነበር ሌኒን የራሱን ማንነት ለመፍጠርና ከፕሊካኖቭ ጥላ ስር ለመውጣት ሲል ይህንን ስም እንደመረጠ ይነገራል። በዚሁ በ1901 ዓመት ማብቂያ ላይ ሌኒን የሩሲያ አብዮት መጽሐፍ ቅዱስ ተብሎ የሚታሰበውን ምን መደረግ አለበት ወይም ዋት ኢዝ ቱ ቢ ደን የተባለውን መጽሐፍ በዝርዝር መጻፍ ጀመረ። በዚህ መጽሐፍ ውስጥ በወቅቱ የነበሩትንና ሰራተኛው የደሞዝ ጭማሪ ብቻ ነው የሚፈልገው የሚሉትን ኢኮኖሚስቶች ክፉኛ መተቸት ጀመረ። ሌኒን በዚህ ዓመት ውስጥ በጽኑ ያመነው አንድ ነገር ነበር። አብዮት በትርፍ ጊዜያቸው በሚታገሉ ሰዎች አይመጣም። አብዮት የሚመጣው ሙሉ ሕይወታቸውን ለትግል በሰጡ ፕሮፌሽናል አብዮተኞች ብቻ ነው የሚል። የአውሮፓውያኑ የ1901 ዓመት ሲያልቅ ሌኒን በሩሲያ ውስጥ የሚንቀሳቀሱትን አብዮተኞች በጋዜጣው መረብ አማካኝነት ማስተሳሰር ችሎ ነበር።
በሩሲያ ከተሞች የሰራተኞች አመፅና የተማሪዎች ተቃውሞ እየበረታ ሲመጣ የሌኒን ኢስክራ ጋዜጣ የእነዚህ ወገኖች ድምፅ መመሪያ ሆነች። ሌኒን በሙኒክ በረዷማ ምሽቶች ውስጥ ሆኖ ሩሲያን የሚቀይረው ታላቅ ፓርቲ የሚመሰረትበትን ቀን በጉጉት እያለመ ዓመቱን አጠናቀቀ። የአውሮፓውያኑ የ1902 ዓመተ ምህረት መጀመሪያ ላይ በለንደን ጭጋጋማ ጎዳናዎች ውስጥ ያዕቆብ ሪክተር በሚል የሐሰት ስም የሚንቀሳቀሰው ቭላድሚር ኢሊያኖቭ የሩሲያን ታሪክ የሚቀይር ታላቅ የአብዮት ቦምብ አፈነዳ። ይህ ቦምብ ባሩድ ሳይሆን ወረቀትና ቀለም ነበር። ምን መደረግ አለበት የተሰኘው መጽሐፉ ለንባብ ሲበቃ በሩሲያ አብዮተኞች ዘንድ እንደ መብረቅ ተሰማ። ሌኒን በዚህ ጽሑፍ አብዮት በትርፍ ጊዜያቸው በሚታገሉ ሰዎች ሳይሆን በብረት ዲሲፕሊን የታነጹና ሙሉ ሕይወታቸውን ለትግል በሰጡ ባለሙያ አብዮተኞች መመራት አለበት የሚል ጽኑና አወዛጋቢ መመሪያ አስተላለፈ። ይህ ሐሳብ በወቅቱ ከነበሩት አብዮተኞች መካከል አንዳንዶቹን ሲያስደንቅ፣ እንደ ማርቶኖቭ ያሉት ደግሞ ይህ ሰው ፓርቲውን ወደ ወታደራዊ አምባገነንነት እየቀየረው ነው በሚል ስጋት ውስጥ የከተተበት ወቅት ነበር። በዚሁ እንደ አውሮፓውያን አቆጣጠር በ1902 ዓመት ጥቅምት ወር ላይ አንድ ማለዳ የሌኒን የለንደን በር በኃይል ተንኳኳ። ናዴዝዳ ኩፕራስካያ በሩን ስትከፍት ከፊት ለፊቷ የቆመው ከሳይቤሪያ እስር ቤት በድብቅ አምልጦ የመጣው ወጣቱና ንቁ ሊዮን ትሮትስኪ ነበር። ሌኒን ትሮትስኪን ወዲያውኑ ወደ ኢስክራ ወይም ፍንጥቅጣቂ ጋዜጣ የአመራር ቦርድ ውስጥ ለማስገባት ቢሞክርም በትልልቆቹ አብዮተኞች ዘንድ ተቃውሞ ገጠመው። በተለይም የሩሲያ ማርክሲዝም አባት ተብሎ የሚታወቀው ፕሌካኖቭ ሌኒን በትሮትስኪ አማካኝነት በቦርዱ ላይ የበላይነት ለመያዝ ማቀዱን ስለተረዳ ክፉኛ ተቃወመው። ይህ የውስጥ ሽኩቻና የሥልጣን ፍልሚያ በሌኒን ላይ ከፍተኛ የአእምሮ ውጥረትና የቆዳ በሽታ ፈጥሮበት ዓመቱ ተጠናቀቀ። እንደ አውሮፓውያን አቆጣጠር የ1903 ዓመተ ምህረት ሲጀምር ሌኒን ከለንደን ወደ ስዊዘርላንድ ጄኔቫ ተመለሰ። የጋዜጣው ማተሚያም ወደዚያ በመዘዋወሩ ሌኒንም ተከትሎ ሄደ። ነገር ግን የዚህ ዓመት ትልቁ ትኩረት ለዓመታት ሲጠበቅ የነበረውና ሁሉንም የሩሲያ ማርክሲስቶች በአንድ ጥላ ስር የሚያሰባስበው የፓርቲ ጉባኤ ነበር። እንደ አውሮፓውያን አቆጣጠር በሐምሌ ወር 1903 ጉባኤው በቤልጂየም ብራስልስ ከተማ በአንድ አሮጌ የዱቄት መጋዘን ውስጥ ተጀመረ። ሌኒን እያንዳንዱን ልዑክ አስቀድሞ በሚስጥር በማነጋገር ደጋፊው እንዲሆኑ አድርጎ ነበር። ሆኖም ግን የቤልጂየም ፖሊሶች ስብሰባውን ከባው አብዮተኞቹን ማሳደድ በመጀመራቸው ጉባኤው በድንገት ተቋርጦ ልዑካኑ በሙሉ በድብቅ ባቡር ተሳፍረው ወደ ለንደን ተመለሱ። እንደ አውሮፓውያን አቆጣጠር በነሐሴ ወር 1903 ጉባኤው በለንደን ሲቀጥል በሌኒንና በቅርብ ጓደኞቹ ዩሊ ማርቶኖቭ መካከል ለዓመታት ሲብላላ የነበረው ቅራኔ በገሃድ ፈነዳ። ግጭቱ የተነሳው የፓርቲ አባል ማን ይሆን በሚለው የደንብ አንቀጽ ላይ ነበር። ሌኒን አባል የሚባለው በፓርቲው መዋቅር ውስጥ ገብቶ ትዕዛዝ የሚቀበል ብቻ መሆን አለበት ሲል፣ ማርቶኖቭ ደግሞ የሚረዳንና የሚደግፈን ሁሉ አባል ይባል በማለት ተሟገተ። ይህ በለንደን የነበረው ክርክር ፓርቲውን ለሁለት ሰነጠቀው። ድምፅ ሲሰጥ የሌኒን ወገኖች በጥቂት ድምፅ በማሸነፋቸው ቦልሼቪክ ወይም አብላጫዎቹ የሚል ስያሜ ሲያገኙ፣ የማርቶኖቭ ደጋፊዎች ደግሞ ሜንሼቪክ ወይም አናሳዎቹ ተባሉ። ሆኖም ድሉ ለሌኒን መራራ ነበር። ከቅርብ ጓደኛው ከማርቶኖቭ ጋር ለዘላለም ተጣላ። በመካከላቸው የነበረው ወዳጅነትም በጠላትነት ተታካ። ይባስ ብሎም እርሱ ያመጣው ወጣቱ ትሮትስኪ ሌኒን አምባገነን ነው በሚል ሜንሼቪኮችን ተቀላቀለ። የዓመቱ መጨረሻ ላይ ሌኒን እጅግ ብቸኛ ሆነ። ፕሌካኖቭ ሳይቀር ሜንሼቪኮችን በመደገፉ ሌኒን የፈጠራትን ኢስክራ ጋዜጣ ትቶ እንዲወጣ ተገደደ። እንደ አውሮፓውያን አቆጣጠር በ1903 ዓመት ማብቂያ ላይ ሌኒን በጄኔቫ በረዷማ ጎዳኖች ላይ በከፍተኛ ድብርት ለብቻውን እየተንከራተተ የፈጠረው ፓርቲ በዓይኑ ፊት ሲፈራርስ እያየ ዓመቱን አጠናቀቀ። ነገር ግን በልቡ ውስጥ ጥቂት ብንሆንም እንደ ብረት የጠነከርን መሆን አለብን የሚለው መርሁ ከመቼውም ጊዜ በላይ ጎልቶ ነበር። እንደ አውሮፓውያን አቆጣጠር በ1904 ዓመተ ምህረት መጀመሪያ ላይ የዓለምን ትኩረት የሳበው የሩሲያና የጃፓን ጦርነት መፈንዳት ለሌኒን አዲስ ያልተጠበቀ የተስፋ ብርሃን ይዞ መጣ። ዛር ኒኮላስ ሁለተኛ በሩቅ ምስራቅ ግዛቱን ለማስፋፋት ሲል የጀመረው ይህ ጦርነት ለሌኒን ግን የንጉሳዊው ሥርዓት መቃብር መቆፈሪያ መሆኑ ቀድሞ ታየው። ብዙ የሩሲያ አርበኞች ለሀገራቸው ድል ሲጸልዩ፣ ሌኒን ግን በጄኔቫ ሆኖ የሩሲያን ሽንፈት በጉጉት ይጠባበቅ ነበር። እርሱ በጽኑ እንደሚያምነው የዛር ጦር በጃፓን ሲሸነፍ ሥርዓቱ ይዳከማል። ይህም ለሕዝባዊ አብዮት ትልቅ ቀዳዳ ይከፍታል። ይሁን እንጂ በፖለቲካው መስክ ሌኒን እጅግ መራራና አስቸጋሪ ጊዜን እያሳለፈ ነበር።
ከ1903ቱ መሰንጠቅ በኋላ በጄኔቫ በስደት የሚኖሩ አብዮተኞች በሙሉ ማለት ይቻላል ሌኒንን አግለውት ነበር። የፈጠራት ይስክራ ጋዜጣ በሜንሺቪኮች እጅ ገብታ በእርሱ ላይ የውግዘት ናዳ የምታወርድበት መድረክ ሆነች። የቀድሞ አባቱና መምህሩ ፕሌካኖቭ ሳይቀር ሌኒን ፓርቲውን እያጠፋ ነው በሚል በይፋ ወቀሰው። ሌኒን በዚህ ወቅት በከፍተኛ ብቸኝነት ውስጥ ሆኖ ቀኑን ሙሉ በጄኔቫ ቤተ መጻሕፍት ውስጥ ተዘግቶ ስለ ፓርቲ ድርጅታዊ መዋቅርና ስለ ጦርነት ስልቶች በጥልቀት ያጠና ነበር። እንደ አውሮፓውያን አቆጣጠር በግንቦት ወር 1904 ሌኒን በፖለቲካ ታሪክ ውስጥ ትልቅ ቦታ የሚሰጠውንና የሜንሼቪኮችን ማንነት የዘገሰገበት አንድ እርምጃ ወደፊት ሁለት እርምጃ ወደ ኋላ የተሰኘውን መጽሐፉን ለህትመት አበቃ። በዚህ መጽሐፍ ፓርቲው እንደ ብረት የጠነከረና ከአንድ ማዕከል የሚመራ ድርጅት ካልሆነ አብዮት መምጣት አይችልም በማለት በድጋሚ ያስረገጠ። መጽሐፉ በወጣበት ወቅት በፓርቲ ውስጥ ትልቅ ቁጣን ቀስቅሶ ነበር። ሌኒን ግን ለትችቱ ጆሮ ሳይሰጥ የራሱን የቦልሾቪኮችን ቡድን ከስር ከስር ማደራጀቱን ቀጠለ። ይህ ሁሉ የአእምሮ ውጥረትና የሥራ ጫና ግን በጤናው ላይ ከፍተኛ ጉዳት አደረሰ። ሌኒን በከፍተኛ የነርቭ ድካም ውስጥ ወድቆ ስለነበር ባለቤቱ ናዴዝዳ ክሩፕስካያ ሁኔታው ስላሰጋት በክረምቱ ወቅት ወደ ስዊዘርላንድ ተራሮች ይዛው ሸሸች። ለሳምንታት በዱርና በገደል ውስጥ በበረዶማ ተራሮች ላይ በእግራቸው እየተጓዙ ተፈጥሮን በማድነቅ ጊዜያቸውን አሳለፉ። ሌኒን በዚህ ወቅት ራሱን ከፖለቲካው ሽኩቻ ሙሉ በሙሉ አርቆ አእምሮን አደሰው። ናዴዝዳ ቆይታ እንደጻፈችው ሌኒን ከተራራው ጉዞ ሲመለስ ዳግመኛ በንቃትና በቆራጥነት ተሞልቶ ነበር። በዓመቱ አጋማሽ ላይ ሌኒን ወደ ጄኔቫ ተመልሶ አዲስ ጥቃት ጀመረ። በነሐሴ ወር በጄኔቫ የቦልሾቪኮች ስብሰባ በማካሄድ የራሱን ጋዜጣ ለማቋቋምና የፓርቲ ጉባኤ ለመጥራት ወሰነ። ሩሲያ በጃፓን ጦርነት እየተሸነፈች ስትመጣና በሀገር ውስጥ ረሃብና የኢኮኖሚ ቀውስ እየበረታ ሲሄድ ሌኒን በስደት ሆኖ የሰበሰባቸውን ጥቂት ደጋፊዎቹን ለታላቁ ፍንዳታ ተዘጋጁ በማለት ይቀሰቅሳቸው ነበር። እንደ አውሮፓውያን አቆጣጠር በዲሴምበር ወይም በታህሳስ ወር 1904 ቪፒሪዮድ ወይም ወደፊት የተሰኘው የመጀመሪያዋ የቦልሾቪኮች ጋዜጣ በጄኔቫ መታተም ጀመረች። የአውሮፓውያኑ የ1904 ዓመት ሲያልቅ ሩሲያ ውስጥ የረሃብና የቁጣ ማዕበል ገደቡን አልፎ እየገነፈለ ነበር። በሴንት ፒተርስበርግ የሚገኘው ግዙፉ የፒትሎቭ ፋብሪካ ሰራተኞች ታላቅ አድማ ሲጀምሩ ሌኒን በስዊዘርላንድ ሆኖ ታሪክ በደጃፉ ላይ መድረሱን ተገነዘበ። የ1904 ዓመት ማብቂያ ለሌኒን የብቸኝነት ዘመን ማለቂያና በታሪክ ውስጥ ታይቶ የማይታወቅ ታላቅ አብዮት መጀመሪያ ዋዜማ ሆነ። የአውሮፓውያኑ የ1905 ዓመተ ምህረት ሲጀምር ለሌኒን ብቻ ሳይሆን ለመላው የሩሲያ ግዛት የታሪክ አቅጣጫን የቀየረ ታላቅ ማዕበል ይዞ መጣ። በጥር ወር መጀመሪያ ላይ በሴንት ፒተርስበርግ የሚገኘው ግዙፉ የፒትሎቭ ፋብሪካ ሰራተኞች ሥራ አቁመው አደባባይ ወጡ። እንደ አውሮፓውያን አቆጣጠር ጥር 9 ቀን 1905 ደማቁ ውር ተብሎ በታሪክ የሚታወቀው ያ አስከፊ ቀን ደረሰ። በቄስ ጊዮርጊ ጋፖን የሚመራ በመቶ ሺዎች የሚቆጠር ሰላማዊ ሕዝብ የንጉሱን ፎቶግራፍና መስቀል በማንገብ የዳቦና የፍትህ ጥያቄ ይዞ ወደ ዊንተር ፓላስ አመራ። ነገር ግን ንጉሱ በቤተ መንግስቱ አልነበሩም። ይልቁንም ወታደሮቹ ሰላማዊውን ሕዝብ ጥይት አርከፈከፉበት። በረዶው በንጹሐን ደም ቀላ። ይህ ክስተት በሩሲያ ሕዝብ ልብ ውስጥ ለንጉሱ የነበረውን የመጨረሻ ፍቅርና አክብሮት ወደ ጥልቅ ጥላቻና ቁጣ ቀየረው። ሌኒን በስዊዘርላንድ ጄኔቫ ሆኖ ይህንን ዜና ሲሰማ የመብረቅ ያህል ነበር ያነቃቃው። አብዮቱ ተጀመረ ብሎ በታላቅ ድምፅ ጮኸ። ለዓመታት በቤተ መጻሕፍት ውስጥ ተዘግቶ ሲያልመው የነበረው ሕዝባዊ ፍንዳታ በዓይኑ ፊት ሲከሰት ሌኒን አንድም ቀን አረፍ ሳይል በራሪ ወረቀቶችንና መመሪያዎችን መጻፍ ጀመረ። መሳሪያ ታጠቁ፣ ቦምብ ስሩ፣ ፖሊሶችን አጥቆ የሚሉ ጥብቅ ትዕዛዞችን ወደ ሩሲያ ይልክ ነበር። በዚሁ ዓመት ሚያዝያ ወር ላይ ሌኒን በለንደን የፓርቲ ጉባኤ ጠራ። ሜንሼቪኮች በስብሰባው ላይ ለመገኘት እምቢ ቢሉም ሌኒን ግን የራሱን ቦልሾቪኮች ፓርቲ መዋቅር በዚሁ ጉባኤ ላይ አጠናከረ። አሁን ሌኒን የሚፈልገው ሩሲያ ገብቶ በጦር ሜዳው ላይ መገኘትን ነበር። እንደ አውሮፓውያን አቆጣጠር በጥቅምት ወር 1905 በመላው ሩሲያ ታላቅ አጠቃላይ የሥራ ማቆም አድማ ተቀሰቀሰ። ሀገሪቱ በሙሉ ቆመች። ንጉሥ ኒኮላስ ሁለተኛ ተገዶ የጥቅምት ማኒፌስቶ የተባለውን ሰነድ በመፈረም ለሕዝቡ የተወሰነ የፖለቲካ ነፃነትና ዱማ የተባለ ፓርላማ እንዲቋቋም ቃል ገባ። አብዛኞቹ አብዮተኞች በዚህ ድል ተደስተው ወደ ሰላማዊ ትግል ሊያዘነብሉ ሲሉ፣ ሌኒን ግን ይህ የንጉሱ ማታለያ ነው፣
ዓላማችን ንጉሱን ማሻሻል ሳይሆን ሙሉ በሙሉ ማስወገድ ነው በማለት አስጠነቀቀ። በመጨረሻም እንደ አውሮፓውያን አቆጣጠር በህዳር ወር 1905 ዓ.ም ሌኒን ዊሊያም ፍሬይ በሚል የሐሰት ስም መልኩንና ስሙን ቀይሮ በድብቅ ሴንት ፒተርስበርግ ገባ። ሌኒን ሩሲያ እንደገባ ያገኘው ሁኔታ እጅግ አስገራሚ ነበር። ሰራተኞች ሶቪየት የሚባሉ የራሳቸውን ምክር ቤቶች አቋቁመው ከተማውን ማስተዳደር ጀምረው ነበር። የሚገርመው ግን የሴንት ፒተርስበርግ ሶቪየትን በግንባር ቀደምትነት እየመራ የነበረው ወጣቱ ባላንጣው ሊዮን ትሮትስኪ ነበር። ሌኒን መጀመሪያ ላይ ሶቪየቶችን በጥርጣሬ ባያቸውም በኋላ ግን የአብዮቱ እውነተኛ ሞተሮች መሆናቸውን አምኖ ተቀበለ። እንደ አውሮፓውያን አቆጣጠር በታህሳስ ወር 1905 ሌኒን ትልቁን ውሳኔ ያስተላለፈ። እርሱም በሞስኮ ከተማ የታጠቀ አመፅ እንዲነሳ ነበር። በታህሳስ አጋማሽ ላይ በሞስኮ ጎዳናዎች ላይ እጅግ አሰቃቂና ደም አፋሳሽ ውጊያ ተካሄደ። የቦልሾቪክ ሰራተኞች በየመንገዱ ግድግዳዎችን እየሰሩ ከንጉሱ ሰራዊት ጋር ተፋለሙ። ሌኒን ይህንን ውጊያ በቅርብ ሆኖ ይመራ ነበር። ነገር ግን የንጉሱ ሰራዊት ከሴንት ፒተርስበርግ በባቡር ተጭኖ በመምጣትና ከባድ መሳሪያ በመጠቀም አመፁን በጭካኔ ቀጠቀጠው። የሞስኮ ጎዳናዎች በአብዮተኞች አስክሬን ተሞሉ። ከተማዋ በጭስ ታፈነች። የ1905 ዓመት ሲያልቅ አብዮቱ በደም ተጠለቅልቀው ቢከሽፍም ሌኒን ግን ተስፋ አልቆረጠም ነበር። ለጓደኞቹ ሲናገር ይህ ለታላቅ አብዮት የተደረገ ትልቅ ልምምድ ነው አለ። ሌኒን ዳግመኛ ወደ ጥላ ውስጥ በመመሸግ ከሽንፈቱ የተማራቸውን ትምህርቶች ይዞ ለቀጣዩ ታላቅ ፍንዳታ ራሱን ማዘጋጀት ጀመረ። እንደ አውሮፓውያን አቆጣጠር የ1906 ዓመተ ምህረት ሲጀምር ለሌኒንና ለተዳከመው የቦልሼቪክ ቡድን እጅግ ፈታኝ በሆነ ድባብ ውስጥ ነበር የተጀመረው። የ1905ቱ አብዮት ማዕበል ቀስ በቀስ እየቀዘቀዘ ቢመጣም ሌኒን ግን የመጨረሻው ድል ገና አልመጣም በሚል ጽኑ እምነት በሴንት ፒተርስበርግ ምስጢራዊ ቤቶች ውስጥ ተደብቆ ይንቀሳቀስ ነበር። ይሁን እንጂ የንጉሡ መንግሥት በጠቅላይ ሚኒስትር ፒዮትር ስቶሊፒን አማካኝነት ነጭ ሽብር ተብሎ የሚታወቀውን አሰቃቂ የአፈና እርምጃ በዚሁ ዓመት መጀመሪያ ላይ አጣጧፈው። አብዮተኞች በጅምላ ይታሰሩ፣ ይሰቀሉና ወደ ሳይቤሪያ ይጋዙ ነበር። ሌኒን በከተማዋ መቆየት አደገኛ እየሆነበት ሲመጣ ወደ ፊንላንድ ድንበር አቅራቢያ ወደምትገኘው ኮካላ በመሄድ ቪላ ቫሳ በተባለ ሚስጥራዊ መኖሪያ ውስጥ መሸሸጊያውን አደረገ። በዚሁ በ1906 ዓመተ ምህረት ሚያዝያ ወር ላይ በሩሲያ ማህበራዊ ዲሞክራት ሰራተኞች ፓርቲ ውስጥ ያለውን መከፋፈል ለመፍታት የታለመው አራተኛው የፓርቲ ጉባኤ በስዊድኗ ስቶክሆልም ከተማ ተጠራ። ሌኒን በድብቅ ወደ ስዊድን ተጓዘ። በጉባኤው ላይ ቦልሾቪኮችና ሜንሼቪኮች በስም ቢዋሃዱም በሐሳብ ግን ከመቼውም ጊዜ በላይ ተራርቀው ነበር። ሜንሼቪኮች የታጠቀ አመፅ ስህተት ነበር ብለው ሲከራከሩ፣ ሌኒን ግን ስህተቱ በቂ መሳሪያ ለመያዛችን በቆራጥነት አለመዋጋታችን ነው በማለት በቁጣ መለሰላቸው። በዚሁ ጉባኤ ላይ ሌኒን በቁጥር አናሳ ቢሆንም የራሱን ምስጢራዊ የቦልሾቪክ ማዕከል በማቋቋም ትግሉን ለብቻው ለመቀጠል ወሰነ። በዚሁ ዓመት ሌኒን አዲስና አንድ አወዛጋቢ ስልት ይዞ መጣ። እርሱም ኤክስፕሮፕሪዬሽን ወይም የመንግሥት ባንኮችን የመዝረፍ ስልት ነበር። አብዮታዊ እንቅስቃሴው ከፍተኛ የገንዘብ እጥረት ገጥሞት ስለነበር ሌኒን በድብቅ ታጣቂ ቡድኖችን በማደራጀት የመንግሥት ገንዘብ የሚጓጓዝባቸውን ሰረገላዎችና ባንኮች እንዲያጠቁ መመሪያ ሰጠ። ይህ ሥራ በሌሎች አብዮተኞች ዘንድ ነውርና የወንጀል ተግባር ተብሎ ቢወቀስም ሌኒን ግን ለአብዮት የሚሆን ገንዘብ ከጠላት መውሰድ ቅዱስ ተግባር ነው በማለት አባላቱን ያበረታታ ነበር። በዚህ ወቅት ነበር ጆሴፍ ስታሊን የተባለው ወጣት አብዮተኛ በጆርጂያ በኩል ባንኮች በመዝረፍ ለሌኒን የገንዘብ ምንጭ መሆን የጀመረው። እንደ አውሮፓውያን አቆጣጠር በ1906 ዓመተ ምህረት ክረምት ላይ ሩሲያ ውስጥ ለመጀመሪያ ጊዜ ዱማ የተባለው ፓርላማ ተመሰረተ። ሌኒን መጀመሪያ ላይ ዱማው የንጉሥ ማታለያ ነው በሚል ሕዝቡ ምርጫውን እንዲያቋርጥ ጥሪ አቅርቦ ነበር። ነገር ግን ሕዝቡ ወደ ምርጫው መሄዱን ሲያይ ሌኒን ወዲያውኑ ስልቱን በመቀየር ፓርላማውን እንደ አብዮታዊ መድረክ ልንጠቀምበት ይገባል በማለት አባላቱን አሳመነ። ይህ የሌኒን ተለዋዋጭና ተግባራዊ ፖለቲከኝነት የታየበት ዓመት ነበር። ዓመቱ ወደ ማብቂያው ሲቃረብ በፊንላንድ በሚገኘው የሌኒን መደበቂያ ቤት ቪላ ቫሳ ውስጥ የአብዮቱ ዋና መስሪያ ቤት ተዘርግቶ ነበር። ሌኒን ከዚህ ሆኖ በድብቅ ወደ ሴንት ፒተርስበርግ መልእክተኞችን ይልካል፣ ጋዜጦችን ያትማል፣ እንዲሁም መጪውን አብዮት በንድፈ ሐሳብ ይተነትናል። ይሁን እንጂ የስቶሊፐን ከረባት ተብሎ የሚታወቀውን የስቅላት ገመድ በመጠቀም አብዮተኞቹን ማጥፋቱን ቀጠለ። የአውሮፓውያኑ የ1906 ዓመት ሲያልቅ ሌኒን አብዮቱ እየደከመ መሆኑን ቢገነዘብም
በፊንላንድ በረዶማ ምሽቶች ውስጥ ሆኖ ይህ ሽንፈት ጊዜያዊ ነው በሚል ተስፋ ለቀጣዩ ዓመት ታላቅ ፍልሚያ ራሱን እያዘጋጀ ዓመቱን አጠናቀቀ። እንደ አውሮፓውያኑ አቆጣጠር የ1907 ዓመተ ምህረት ሲጀምር ሌኒን በፊንላንድ ኮዋካላ መንደር ውስጥ ሆኖ የሩሲያን አብዮት ትንፋሽ ለመመለስ ሌት ተቀን በሚደክምበት ዝግጅት ውስጥ ነበር። ይህ ዓመት ለሌኒን የድል ሳይሆን የህልውና፣ የፖለቲካ ሽኩቻና የሞት ሽረት ሽሽት ዓመት ነበር። እንደ አውሮፓውያን አቆጣጠር በግንቦት ወር 1907 የሩሲያ ማኅበራዊ ዲሞክራት ሠራተኞች ፓርቲ ታላቅ ጉባኤ በለንደን ከተማ ተጠራ። በሩሲያ ውስጥ ያለው አፈና ስለበረታ ከ300 በላይ ልዑካን በድብቅ ተጉዘው ለንደን በሚገኝ አንድ የቤተ ክርስቲያን አዳራሽ ውስጥ ተሰበሰቡ። ሌኒን በዚህ ስብሰባ ላይ በቁጥር ብልጫ ያለውን የቦልሼቪክ ቡድን በመምራት ሜንሼቪኮችን በሐሳብ የበላይነት ለመርታት ታላቅ ፍልሚያ ያደረገ። በዚህ ጉባኤ ላይ ነበር ወጣቱን ጆሴፍ ስታሊንን በወቅቱ ኮባ ይባል የነበረውን ለመጀመሪያ ጊዜ በመቅረብ ያስተዋለውና ለሚስጥራዊ ተግባራት እንደሚያስፈልገው የተረዳው። ጉባኤው በለንደን ሲጠናቀቅ ሌኒን ድል ቢቀናጅም ፓርቲው ግን ባዶ እጁን ነበር። ለትግሉ የሚሆን ገንዘብ እጅግ አስፈላጊ ስለነበር ሌኒን ቀደም ብሎ ያቀደው አደገኛ ስልት እንደ አውሮፓውያን አቆጣጠር በሰኔ ወር 1907 በታሪክ ታይቶ በማይታወቅ ሁኔታ በተግባር ዋለ። በጆርጂያ ቲፊሊስ ወይም ቲቢሊስ ከተማ በስታሊንና በደፋሩ ታጋይ ካሞ የሚመራ ቡድን የዛርን ወይም የንጉሱን መንግስት ገንዘብ የሚሸከም ሰረገላ በጠራራ ፀሐይ በቦምብ አጋይቶ ዘረፈ። በዝርፊያው ወቅት 40 ሰዎች ቢሞቱም የዘረፋው ገንዘብ ከ340,000 ሩብል በላይ በድብቅ ሌኒን ወዳለበት ፊንላንድ ተላከ። ይህ ክስተት በዓለም አቀፍ ደረጃ ከፍተኛ ውግዘት ቢያስከትልም ሌኒን ግን ገንዘቡን የተቀበለው ለአብዮቱ አስፈላጊ ደም ነው በሚል ጽኑ እምነት ነበር። ይሁን እንጂ ይህ ገንዘብ በየባንኩ ምልክት የተደረገበት ስለነበር ለሌኒን ወኪሎች በውጭ ሀገር ሲቀያየሩ በፖሊስ እንዲያዙና ለሌኒንም ትልቅ የፖለቲካ ራስ ምታት እንዲሆንበት አደረገ። በዚሁ ዓመት እንደ አውሮፓውያን አቆጣጠር በ1907 አጋማሽ ላይ በሩሲያ ያለው የዛር መንግስት የአብዮተኞችን አከርካሪ ለመስበር ወሰነ። ጠቅላይ ሚኒስተር ስቶሊፐን ሁለተኛውን ዱማ ወይም ፓርላማ በመበተን አብዮተኞችን የማደን ሥራውን አጧጧፈው። ሌኒን በፊንላንድ ኩዋካላ መደበቂያ ውስጥ ሆኖ የዛር ሰላዮች ከበባ እያደረጉበት መሆኑን ተረዳ። ፖሊሶች የፊንላንድ ድንበር ጥሰው ሌኒንን ሊይዙት ጥቂት ሜትሮች ሲቀራቸው ሌኒን የመጨረሻውንና አደገኛውን የሽሽት ውሳኔ ወሰነ። እንደ አውሮፓውያን አቆጣጠር በታህሳስ 1907 ሌሊት ላይ በበረዶ የተሸፈነውን የፊንላንድ ባህር ወሽመጥ በእግሩ አቋርጦ ወደ ስዊድን ለማምለጥ ወሰነ። ይህ ጉዞ በሌኒን ሕይወት ውስጥ እጅግ አስፈሪው ምሽት ነበር። ሌኒንና አብረውት የነበሩ ሁለት መሪዎች በድቅድቅ ጨለማና በብርድ በበረዶ ላይ ሲጓዙ በረዶው ገና በደንብ ያልጠነከረ ስለነበር በየመሃሉ ይሰነጠቅ ነበር። ሌኒን በአንድ ወቅት በረዶ ተሰብሮ እግሩ ውስጥ ሲገባና ወደ ጥልቁ የባህር ውሃ ሊሰጥም ሲል በረዶውን ተደግፎ በጭንቅ ተረፈ። ቆይቶ ለባለቤቱ ለናዴዝዳ ሲነግራት ያን ቀን ልሰጥም ስል ምን አይነት ሞኝነት ያለበት ሞት ነው፣ ገና አብዮቱን ሳልመራው እንዲህ መሞት ያሳዝናል ብዬ አስብ ነበር ብሏል። በመጨረሻም በታላቅ ታምር ስዊድን የደረሰ ሲሆን ከዚያም ወደ ስዊዘርላንድ አመራ። የአውሮፓውያኑ የ1907 ዓመት ሲያልቅ ሌኒን ዳግመኛ ወደ ስደት ተመልሷል። አብዮቱ በሩሲያ የከሸፈ ቢመስልም ሌኒን ግን በልቡ የቀጣዩን 10 ዓመታት የትግል ዘሮች ይዞ ለሁለተኛውና ለረጅሙ የስደት ዘመን ራሱን አዘጋጀ። የአውሮፓውያኑ የ1908 ዓመተ ምህረት ሲጀምር ሌኒን በስዊዘርላንድ ጄኔቫ በጭጋጋማና በቀዝቃዛ ድባብ ውስጥ ነበር። ይህ ዓመት በሌኒን የፖለቲካ ሕይወት ውስጥ የመንፈስ ጭንቀትና የብቸኝነት ዓመት ተብሎ ሊጠራ ይችላል። በሩሲያ ውስጥ አብዮታዊው ማዕበል ሙሉ በሙሉ በመቆሙና የዛር መንግሥት በስቶሊፐን አማካኝነት የአብዮተኞቹን ተስፋ በመዳመጡ ብዙዎቹ የሌኒን ጓዶች ትግሉን እርግፍ አድርገው መተው ጀመሩ። አንዳንዶቹ ወደ ሃይማኖተኝነት፣ ወደ መንፈሳዊ ፍልስፍና ሲዞሩ፣ ሌኒን ግን በጄኔቫው በምትገኝ አንዲት ጠባብ ክፍል ውስጥ ሆኖ በድህነትና በረሃብ እየታገለ እምነታችሁን አትለውጡ በማለት የቀሩትን ጥቂት ደጋፊዎችን ይገስጽ ነበር። በዚሁ ዓመት ሌኒንና ባለቤቱ ናዴዝዳ ኩፕራስካያ ከፍተኛ የገንዘብ ችግር ስለገጠማቸው በቀን አንድ ጊዜ በፈረስ ሥጋና በሻይ ብቻ የሚኖሩባቸው መራራ ቀናት ነበሩ። በዚሁ በአውሮፓውያኑ 1908 በቦልሼቪክ ፓርቲ ውስጥ እጅግ አስገራሚና አደገኛ የሆነ አዲስ ክፍፍል ተፈጠረ። ለሌኒን ቀኝ እጅ የነበረው አሌክሳንደር ቦግዳኖቭ ኦትዞቪስት የተባለውን ቡድን በመምራት ሌኒን ላይ አመፀ። ቦግዳኖቭ የዛን ፓርላማ ወይም ዱማ ቦይኮት ማድረግ አለብን፣ አብዮተኞቻችን ከዛ መውጣት አለባቸው ሲል
ሌኒን ግን የጠላትን መድረክ ለፕሮፓጋንዳ መጠቀም አለብን በሚል በጽኑ ተከራከረ። ይህ ሽኩቻ የስልጣን ብቻ ሳይሆን የፍልስፍናም ነበር። ቦግዳኖቭ እንደ ማክሲም ጎርኪ ያሉ ታዋቂ ሰዎች አምላክን መገንባት የተባለ አዲስ ሶሻላዊ ሃይማኖት ለመፍጠር ሲሞክሩ፣ ሌኒን ግን ይህንን የማርክሲዝም ክህደት አድርጎ ቆጠረው። ይህን የፍልስፍና ጦርነት ለማሸነፍ ሌኒን እንደ አውሮፓውያን አቆጣጠር በ1908 ዓመት አጋማሽ ላይ ወደ ለንደን ተጓዘ። በዚያም ለ3 ወራት ያህል በብሪቲሽ ሙዚየም ቤተ መጻሕፍት ውስጥ ተዘግቶ በቀን 16 ሰዓት እያጠና ቁሳቁስነትና ኢምፒሪዮክሪቲዝም ወይም ማቴሪያሊዝም ኤንድ ኢምፒሪዮክሪቲዝም የተባለውን ታዋቂ መጽሐፉን ጻፈ። በዚህ መጽሐፍ ሌኒን የሳይንስና የፍልስፍናን ትንታኔ በመጠቀም የቦግዳኖቭን አስተሳሰብ ደካማና ለጠላት እጅ የሰጠ በማለት አወገዘ። ሌኒን በዚህ ዓመት ያሳየው የአእምሮ ብቃትና ጽናት ፓርቲው በሐሳብ ተበታትኖ እንዳይቀር ትልቅ ሚና ተጫውቷል። ይሁን እንጂ መጽሐፉን የሚያተምበት ገንዘብና ድርጅት በማጣቱ እስከሚቀጥለው ዓመት ድረስ ለህትመት ሳይበቃ ቆይቷል። የዓመቱ መጨረሻ ላይ ሌኒን ጄኔቫ እጅግ አሰልቺና ለትግሉ የማትመች ሆና ስላገኛት ወደ አብዮተኞች ማዕከል ወደ ሆነችው ፓሪስ ለመሄድ ወሰነ። እንደ አውሮፓውያን አቆጣጠር በታህሳስ 1908 ሌኒንና ናዴዝዳ የመጨረሻ ንብረታቸውን በሳጥን ጭነው ወደ ፈረንሳይ አመሩ። ፓሪስ ሲደርሱ ግን የሚጠብቃቸው የተደላደለ ሕይወት ሳይሆን ይበልጥ የተወሳሰበ የፖለቲካ ሽኩቻና የስደት መከራ ነበር። የአውሮፓውያኑ የ1908 ዓመት ሲያልቅ ሌኒን በሩሲያ ውስጥ የነበረው ድርጅታዊ መረብ ሙሉ በሙሉ ማለት ይቻላል በዛር ሰላዮች መፍረሱን እያወቀ፣ ነገር ግን በአዲሱ መጽሐፉና በጽኑ አቋሙ አንድ ቀን እንመለሳለን የሚለውን ተስፋ ሰንቆ ዓመቱን አጠናቀቀ። የአውሮፓውያኑ የ1909 ዓመተ ምህረት ሲጠባ ሌኒን የሚገኘው በፈረንሳዊ ዋና ከተማ ፓሪስ ውስጥ ነበር። በከተማዋ ደቡባዊ ክፍል ማሪሮዝ በተባለች ጠባብ መንገድ ላይ ባለች ትንሽ አፓርታማ ውስጥ ከባለቤቱና ከእናቷ ጋር ኑሮውን ጀመረ። ፓሪስ በወቅቱ በሺዎች የሚቆጠሩ የሩሲያ ስደተኞች መመሸጊያ ብትሆንም ለሌኒን ግን ይህ ዓመት በፖለቲካዊ ሕይወት ውስጥ እጅግ መራራና አስጨናቂ ዓመት ነበር። በሩሲያ ውስጥ የዛር መንግሥት አፈናውን አጠናክሮ በመቀጠሉና ብዙዎቹ የቦልሾቪክ አባላት ተስፋ በመቁረጥ ትግሉን በመተዋቸው ሌኒን በፓሪስ ቤተ መጻሕፍት ውስጥ ሆኖ የፓርቲውን የቀረ ሕዋስ ለማዳን ሌት ተቀን ይጋደል ነበር። የአውሮፓውያኑ የ1909 ዓመት መጀመሪያ ላይ ሌኒን በብስክሌት ፓሪስን እያቋረጠ ወደ ብሔራዊ ቤተ መጻሕፍት እየሄደ የፍልስፍና ጥናቱን ያጠናቀቅ ነበር። በአንድ ወቅት ግን በከባድ መኪና ተገጭቶ ብስክሌቱ ሲሰበር፣ እርሱ ግን በተአምር ተረፈ። በዚሁ እንደ አውሮፓውያን አቆጣጠር በ1909 ዓመተ ምህረት አጋማሽ ላይ በቦልሼቪክ ፓርቲ ውስጥ ለ2 ዓመታት ሲብላላ የነበረው የውስጥ ትግል የመጨረሻው ፍንዳታ ላይ ደረሰ። የሌኒን ባላንጣ የሆነው አሌክሳንደር ቦግዳኖቭ በጣሊያን ካፕሪ ደሴት ሆኖ የራሱን የአብዮት ትምህርት ቤት አቋቁሞ ነበር። ታዋቂው ጸሐፊ ማክሲም ጎርኪም ቦግዳኖቭን በመደገፍ ሌኒንን አግለውት ነበር። እንደ አውሮፓውያን አቆጣጠር ሰኔ ወር 1909 ሌኒን በፓሪስ የቦልሼቪክ አመራሮችን ስብሰባ ጠራ። በዚህ ስብሰባ ላይ ሌኒን ምንም አይነት ርኅራኄ በሌለው ሁኔታ ቦግዳኖቭን ከማርክሲዝም መንገድ የወጣ በማለት ከፓርቲው አባረረው። ይህ እርምጃ ሌኒን ፓርቲውን በራሱ ጠንካራ መዳፍ ስር ለማስገባት የወሰደው ወሳኝ እርምጃ ሲሆን ከጥቂት ታማኝ ደጋፊዎቹ ጋር ብቻ ለብቻው ቀረ። በዚሁ በ1909 ዓመተ ምህረት ውስጥ ነበር ሌኒን ቁሳቁስነትና ኢምፔሪዮክሪቲዝም የተሰኘውን ታላቅ የፍልስፍና መጽሐፍ በሩሲያ ውስጥ በሕጋዊ መንገድ እንዲታተም ያደረገው። መጽሐፉ ወጥቶ ሲነበብ ሌኒን የሐሳብ ባላንጣዎቹን ብቻ ሳይሆን በአብዮቱ ስም አዲስ ሃይማኖት ለመፍጠር የሚሞክሩትን ሁሉ አፍ ያስያዘበት ነበር። ሆኖም ግን ይህ ሁሉ የአእምሮ ድል በኑሮው ላይ ለውጥ አላመጣም። ሌኒን በዚህ ዓመት እጅግ ከመድከሙ የተነሳ ለእናቱ በጻፈው ደብዳቤ ፓሪስ አሰልቺ ናት፣ ኑሮም መራራ ነው ሲል አማሮ ነበር። በዚሁ ዓመት መጨረሻ ላይ ግን በሌኒን ሕይወት ውስጥ አንድና አዲስ ወሳኝ ሰው ብቅ አለች። የአውሮፓውያኑ የ1909 ዓመተ ምህረት መጨረሻ ላይ ኢኔሳ አርማንድ የተባለች ቆንጆና ንቁ አብዮተኛ ሴት ፓሪስ ገብታ ሌኒንን ተቀላቀለች። ኢኔሳ የሌኒን ቅርብ ረዳት፣ የውጭ ጉዳይ ተላላኪና ታማኝ ጓዱ ሆነች። ብዙ የታሪክ ምሁራን በሌኒንና በኢኔሳ መካከል የነበረው ግንኙነት ከፖለቲካ ያለፈ የፍቅር ትስስር እንደነበረ ይናገራሉ። ናዴዝዳ ኩፕራስካያም ይህንን ግንኙነት ብታውቅም ለፓርቲው ዓላማ ስትል ግንኙነታቸውን በጸጥታ ተቀብለው ነበር። የ1909 ዓመት ሲያልቅ ሌኒን ባላንጣዎቹን አባሮ
ፓርቲውን በሐሳብ የጸዳና በእርሱ ቁጥጥር ስር ያለ አደረገ። ምንም እንኳን የቦልሾቪክ ፓርቲ አባላት ቁጥር ከመቼም ጊዜ በላይ ቀንሶ በጥቂት መቶዎች ቢገመትም ሌኒን ግን ጥራት ከብዛት ይበልጣል በሚለው መርሁ ጸንቶ ወደ ቀጣዩ ዓመት ተሸጋገረ። የአውሮፓውያኑ የ1910 ዓመት ሲገባ ሌኒን ዓመቱን የጀመረው በፓሪስ ብርድና በፖለቲካዊ ውጥረት ውስጥ ሆኖ ነበር። ይህ ዓመት በሩሲያ ማኅበራዊ ዲሞክራት ፓርቲዎች ታሪክ ውስጥ የእርቅ ሙከራ ዓመት ተብሎ ይታወቃል። በጥር ወር ላይ በፓሪስ ለ3 ሳምንታት የቆየ የታላቁ ማዕከላዊ ኮሚቴ ስብሰባ ተካሄደ። ብዙዎቹ አብዮተኞች በስደት መሰላቸታቸውና በሩሲያ ውስጥ ያለው እንቅስቃሴ በመዳከሙ ቦልሼቪኮችና ሜንሼቪኮች በድጋሚ እንዲዋሃዱ ሌኒን ላይ ጫና አደረጉበት። ሌኒን ይህንን ውህደት በጽኑ ይጠላው ነበር። ምክንያቱም ሜንሼቪኮች ምስጢራዊውን ድርጅት አፍርሰው በሕጋዊ መንገድ ብቻ መታገል ይፈልጋሉ ብሎ ስለሚያምን ነበር። ሆኖም ግን በገንዘብ ችግርና በጓደኞቹ ግፊት ምክንያት ሌኒን ለጊዜው ለውሳኔው እጅ ለመስጠት ተገደደ። የራሱን ጋዜጣ ፕሮሌታሪን ዘግቶ ከሜንሼቪኮች ጋር አብሮ ለመስራት ተስማማ። ቆይቶ ግን ይህንን ዓመት የ3 ዓመት የዝሙት ወቅት ሲል በምሬት ገልጾታል። በዚሁ በ1910 ዓ.ም አጋማሽ ላይ ከኢኔሳ አርማንድ ጋር ያለው የሥራና የግል ግንኙነት ይበልጥ እየጠነከረ መጣ። ኢኔሳ ለሌኒን የፖለቲካ ጽሑፎችን ወደ ፈረንሳይኛና እንግሊዝኛ ተተረጉምለት ነበር። እንደ አውሮፓውያን አቆጣጠር በነሐሴ ወር 1910 ሌኒን ወደ ዴንማርክ ኮፐንሃገን ተጓዘ። እዚያም የዓለም አቀፍ ሶሻሊስት ኮንግረስ ላይ ተሳተፈ። በዚህም ስብሰባ ላይ ሌኒን እንደ ሮዛ ሉክሰምበርግ ካሉ ታዋቂ አብዮተኞች ጋር በመገናኘት በዓለም ላይ እየመጣ ያለውን የጦርነት ደመናና ሶሻሊስቶች ሊወስዱት ስለሚገባ አቋም ተወያየ። ሌኒን በኮፐንሃገን በነበረበት ወቅት እናቱን ማሪያ ኢሊያኖቭን ለማየት ወደ ስቶክሆልም ለአጭር ጊዜ ተጓዘ። ይህ እናቱን በአካል ያገኘበት የመጨረሻው አጋጣሚ እንደነበረ በወቅቱ አላወቀም ነበር። የአውሮፓውያኑ የ1910 ዓመት መገባደጃ ላይ በሩሲያ ውስጥ አንድ ትልቅ የታሪክ ክስተት ተፈጠረ። እርሱም የታላቁ ደራሲ ሊዮ ቶልስቶይ ሞት ነበር። በኖቬምበር ወር ቶልስቶይ ሲያርፍ በመላው ሩሲያ የተማሪዎችና የሰራተኞች ተቃውሞ በድጋሚ ተቀሰቀሰ። ሌኒን በፓሪስ ሆኖ ይህንን አጋጣሚ በንቃት ተከታተለው። ሊዮ ቶልስቶይ እንደ ሩሲያ አብዮት መስታወት የተሰኘውን ዝነኛ ጽሑፉን የጻፈው በዚህ ወቅት ነበር። ሌኒን ቶልስቶይን እንደ አንድ ደራሲ ብቻ ሳይሆን የሩሲያ ገበሬዎች የነበራቸውን ቁጣና የዋህነት መገለጫ አድርጎ ተነተነው። ይህ የተቃውሞ መንፈስ በሩሲያ ውስጥ እንደገና ማቆጥቆጡ ለሌኒን ትልቅ ተስፋ ሰጠው። የዓመቱ መጨረሻ ላይ ሌኒን ያደረገው የእርቅ ስምምነት ሊፈርስ መሆኑን ተገነዘበ። ሜንሼቪኮች የገቡበትን ቃል ባለመጠበቃቸው ሌኒን በድጋሚ የራሱን መንገድ ለመከተል ወሰነ። እንደ አውሮፓውያን አቆጣጠር በታኅሳስ ወር 1910 ዝቬዝዳ ወይም ኮከብ የተባለች አዲስ ጋዜጣ በሩሲያ ውስጥ በሕጋዊ መንገድ እንድትታተም በድብቅ መመሪያ ሰጠ። የአውሮፓውያኑ የ1910 ዓመት ሲያልቅ ሌኒን ምንም እንኳ በፓሪስ በድህነትና በብቸኝነት ቢቀጥልም በሩሲያ ውስጥ ያለው እንቅስቃሴ እንደገና መንቀሳቀስ መጀመሩን በማየቱ በታላቅ የትግል መንፈስ ዓመቱን አጠናቀቀ። እንደ አውሮፓውያን አቆጣጠር የ1911 ዓመት ሲገባ ሌኒን በፓሪስ በነበረው የድካምና የጭንቀት ስሜት ውስጥ አዲስ ተስፋ መፈለግ ጀመረ። ይህ ዓመት ለሌኒን የትምህርት የዝግጅት ዓመት ነበር። በሩሲያ ውስጥ አብዮታዊ መንፈስ እንደገና እየተንቀሳቀሰ መሆኑን ስለተረዳ ትግሉን የሚመሩ ብቁ ታጋዮችን ማፍራት እንዳለበት ወሰነ። ለዚህም ሲል በፓሪስ አቅራቢያ በምትገኘው ሎንግጁሞ በተባለች ትንሽ መንደር ውስጥ አንድ ምስጢራዊ የፓርቲ ትምህርት ቤት አቋቋመ። ሌኒን፣ ናዴዝዳና ኢኔሳ አርማንድ ወደዚህ መንደር በመሄድ ለአጭር ጊዜ ኑሯቸውን እዛ አደረጉ። በዚሁ በ1911 ዓመተ ምህረት ክረምት ላይ ከሩሲያ ፋብሪካዎች በድብቅ የተመለመሉ 18 ታጋዮች ሎንግጁሞ ደረሱ። ሌኒን በእነዚህ ወጣቶች ፊት ቆሞ በቀን ለሰዓታት ስለ ፖለቲካዊ ኢኮኖሚና ስለ ማርክሲዝም ንድፈ ሐሳብ ያስተምር ነበር። ይህ ትምህርት ቤት ለሌኒን ልዩ እርካታን የሰጠው ነበር። ምክንያቱም በምሁራን ሽኩቻ ከመታከክ ይልቅ ትክክለኛውን የፋብሪካ ሠራተኛ ማስተማር ስለሚመርጥ ነው። ኢኔሳ አርማንድ የትምህርት ቤቱ አስተዳዳሪ በመሆን ሌኒን ካሳለፈው ድካም ትረዳው ነበር። በእነዚህ ቀናት ሌኒን በተፈጥሮ ውስጥ መጓዝን፣ ብስክሌት መንዳትንና ከወጣት ታጋዮች ጋር መዋየትን እንደ ትልቅ እረፍት ቆጥሮት ነበር። ይሁን እንጂ በዚሁ በ1911 መስከረም ወር ላይ በሩሲያ ፖለቲካ ውስጥ ትልቅ የመሬት መንቀጥቀጥ ተከሰተ። ለዓመታት አብዮተኞችን በብረት ጓንት ሲጠብቅ የነበረው የሌኒን ቀንደኛ ጠላት ተደርጎ የሚታየው ጠቅላይ ሚኒስተር ፒዮትር ስቶሊፐን በኪየቭ ከተማ በሚገኝ የኦፔራ ቲያትር ውስጥ
በንጉሱ ፊት በጥይት ተመቶ ተገደለ። የገዳዩ ማንነት የመንግስት ሰላይ መሆኑ ብዙ ጥያቄዎችን ቢያስነሳም ሌኒን ግን የዚህን ሰው ሞት የሰማው በታላቅ የፖለቲካ ንቃት ነበር። ስቶሊፐን የጀመረው የመሬት ማሻሻያ ለውጥ ገበሬውን ከስርዓቱ ጋር ሊያስማማው ይችላል ብሎ ይሰጋ የነበረው ሌኒን የእርሱ መወገድ ለንጉሳዊ ስርዓት መፈራረስ መንገዱን እንደከፈተ ተረዳ። በዚሁ የ1911 ዓመት ማብቂያ ላይ ሌኒን ከሜንሼቪኮች ጋር የነበረው የይስሙላ ውህደት ሙሉ በሙሉ ማክተሙን በይፋ አወጀ። አሁን የራሱን ንጹሕ ፓርቲ መገንባት እንዳለበት ወሰነ። ለዚህም ሲል በታህሳስ ወር ላይ የሚቀጥለውን ታላቅ ጉባኤ ለማካሄድ ዝግጅቱን አፋጠነ። ስታሊንና ኦርጆንኪዜ የተባሉ ወጣት የጆርጂያ ታጋዮች በሩሲያ ውስጥ በድብቅ እየተንቀሳቀሱ ለሌኒን ታማኝ የሆኑ ልዑካንን መምረጥ ጀመሩ። ስታሊን በዚህ ወቅት ከሳይቤሪያ እስር ቤት አምልጦ ሌኒንን በደብዳቤ በማነጋገር በሩሲያ ውስጥ አዲስ ማዕበል እየተነሳ መሆኑን አበሰረው። ሌኒን በሩሲያ ውስጥ ያለው የስቶሊፐን የብረት አገዛዝ በሞት መቆረጡና የሰራተኛው ቁጣ ዳግመኛ መገንፈሉን በማየቱ በታላቅ ብሩህ ተስፋ ወደ 1912 ዓመት ተሸጋገረ። ሌኒን በዚህ ዓመት መጨረሻ ላይ ፓርቲውን ለሁለት ለይቶ በራሱ መዳፍ ስር የሚያስገባበትን የመጨረሻ ውሳኔ ያስተላለፈ። የአውሮፓውያኑ የ1912 ዓመተ ምህረት ሲገባ ለሌኒን የፖለቲካ ሕይወት እጅግ ወሳኝና የድል ዓመት ነበር። ይህ ዓመት ሌኒን ከጓዶቹ ጋር የነበረውን የቆየ ፍልሚያ አቁሞ የራሱን ንጹሕና ጠንካራ የቦልሾቪክ ፓርቲ በይፋ የገነባበት የታሪክ ምዕራፍ ነው። እንደ አውሮፓውያን አቆጣጠር በጃንዋሪ 1912 በኦስትሮ ሃንጋሪ ግዛት በምትገኘው ፕራግ ከተማ ሌኒን አንድ ምስጢራዊ ጉባኤ ጠራ። ሜንሾቪኮችን ሙሉ በሙሉ በማግለል ይህ ጉባኤ ቦልሾቪኮችን እንደ አንድ ራሱን የቻለ ገለልተኛ ፓርቲ አወጀ። በዚህ ወቅት ነበር ሌኒን ለወደፊቱ የሶቪየት መሪዎች የሚሆኑትን እንደ ስታሊንና ስቨርድሎቭ ያሉ ወጣቶችን ወደ ማዕከላዊ ኮሚቴው ያስገባው። ስታሊን በዚህ ወቅት ከእስር አምልጦ በድብቅ ሴንት ፒተርስበርግ ይንቀሳቀስ የነበረ ሲሆን ሌኒን በፕራግ ሆኖ የስታሊንን ብርታትና ታማኝነት በከፍተኛ ሁኔታ አድንቆት ነበር። በዚሁ የ1912 ዓመተ ምህረት ሚያዝያ ወር ላይ በመላው ሩሲያ ድንጋጤና ቁጣን የፈጠረ አንድ ታላቅ ግድያ ተፈጸመ። በሳይቤሪያ ሩብ ክፍል በሚገኘው የሌና ወርቅ ማዕድን ውስጥ የሚሰሩ ሰራተኞች ሰብአዊ መብታቸው እንዲከበርና የኑሮ ሁኔታቸው እንዲሻሻል በሰላማዊ መንገድ ጠየቁ። ነገር ግን የዛር ወታደሮች በሰላማዊ ሰልፈኞቹ ላይ ጥይት አርከፈከፉባቸው። ከ270 በላይ ሰራተኞች ተረሸኑ። በሩሲያ ውስጥ ከ1905 ዓመት ወዲህ ታይቶ የማይታወቅ ታላቅ የተቃውሞ ማዕበል ቀሰቀሰ። ሌኒን በፓሪስ ሆኖ ይህንን ዜና ሲሰማ የሩሲያ ሕዝብ ከ7 ዓመት እንቅልፍ መንቃቱን ተረዳ። ለጓደኞቹም የሌና ጥይቶች የአብዮቱን በረዶ ሰብረውታል ሲል በደስታ ጻፈ። ከዚህ ክስተት ጥቂት ሳምንታት በኋላ በግንቦት ወር 1912 ሌኒን ለዓመታት ሲያልማት የነበረችውና የአብዮቱ ዋና መሳሪያ የሆነችው ፕራቭዳ ወይም እውነት የተሰኘው ዕለታዊ ጋዜጣ በሴንት ፒተርስበርግ በሕጋዊ መንገድ መታተም ጀመረች። ስታሊን የጋዜጣዋ ዋና አዘጋጅ ሆኖ ተመደበ። ጋዜጣዋ በየቀኑ በፋብሪካ ሰራተኞች እጅ መግባቷ ሌኒን በስደት ሆኖ በቀጥታ ከሩሲያ ሕዝብ ጋር እንዲገናኝ ዕድል ሰጠው። ሌኒን በየቀኑ ለጋዜጣዋ ጽሑፎችን ይልክ ነበር። ይሁን እንጂ ከፓሪስ ሆኖ በሩሲያ ውስጥ የሚታተመውን ጋዜጣ መቆጣጠር እጅግ አድካሚና ጊዜ የሚወስድ ሆነበት። ደብዳቤዎችና መመሪያዎቹ ሩሲያ ለመድረስ ሳምንታትን ይወስዱ ነበር። በዚሁ የ1912 ዓመት ሰኔ ወር ላይ ሌኒን አንድ ትልቅ ውሳኔ ያሳለፈ። እርሱም ወደ ሩሲያ ድንበር ይበልጥ መቅረብ ነበር። ከፓሪስ ተነስቶ በወቅቱ የኦስትሪያ ግዛት በነበረችውና ከሩሲያ ድንበር ጥቂት ኪሎ ሜትሮች በምትርቀው ክራኮ ከተማ ለመኖር ወሰነ። ሌኒን፣ ናዴዝዳና እናቷ ወደዚች ከተማ ተጓዙ። በክራኮቭ ዳርቻ ፓሮኒን በተባለች ትንሽ የገጠር መንደር ውስጥ በዝቅተኛ ኪራይ መኖር ጀመሩ። ይህች ቦታ ለሌኒን ፍጹም ምቹ ነበረች። ምክንያቱም ጠዋት ፓሪስ የተጻፈ ደብዳቤ በሚቀጥለው ቀን ሴንት ፒተርስበርግ ይደርስ ነበር። አብዮተኞቹም በድብቅ ድንበር እየተሻገሩ ሌኒንን ለማግኘትና መመሪያ ለመቀበል ወደ ክራካዋ መምጣት ጀመሩ። የ1912 ዓመት ሲያልቅ ሌኒን በፖለቲካው መስክ ትልቅ የበላይነት አግኝቶ ነበር። የራሱ ፓርቲ አለው፣ የራሱ ዕለታዊ ጋዜጣ አለው፣ እንዲሁም ወደ ሀገሩ ድንበር ተቃርቧል። ምንም እንኳ በድህነትና በስደት ቢቆይም በሩሲያ ውስጥ ያለው የሰራተኞች ማዕበል እየጨመረ መሄዱን በማየቱ በታላቅ የድል ስሜት ዓመቱን አጠናቀቀ። ሌኒን በዚህ ዓመት መጨረሻ ላይ የቦልሾቪክ አባላትን በክራካው ሰብስቦ ለሚመጣው ወሳኝ ፍልሚያ የመጨረሻውን ምስጢራዊ መመሪያ ሰጣቸው።
የአውሮፓውያኑ የ1913 ዓመተ ምህረት ሲገባ ለሩሲያ ንጉሣዊ ቤተሰብ የክብርና የኩራት ዓመት ቢሆንም በኦስትሮ ሃንጋሪ ግዛት በምትገኘው ክራኮዋ ከተማ ለተደበቀው ሌኒን ግን የንቃትና የጥልቅ ሥራ ዓመት ነበር። በዚህ ዓመት የሮማኖቭ ሥርወ መንግሥት ሩሲያን መግዛት የጀመረበት 300ኛ ዓመት በዓል በመላው ግዛቱ በታላቅ ድምቀት ተከበረ። ንጉሥ ኒኮላስ ሁለተኛና ቤተሰባቸው በከተሞች ሲዘዋወሩ በሺዎች የሚቆጠሩ ሰዎች በደስታ ሲቀበሏቸው ማየት ሥርዓቱ የማይናወጥና ለዘላለም የሚኖር ይመስል ነበር። ሌኒን በስደት ሆኖ ይህንን የንጉሡን የመጨረሻ የክብር ሰዓት በትዝብት ይመለከት ነበር። ብዙዎቹ አብዮተኞች ሕዝቡ ለንጉሡ ያለውን ፍቅር አይተው ተስፋ ሲቆርጡ፣ ሌኒን ግን በክራካዋ ዳርቻ ባለችው ቤቱ ሆኖ ይህ ድምቀት የውሸት እንደሆነና ከስሩ ያለው የበሰበሰ ሥርዓት መፍረሱ እንደማይቀር በጽኑ ያምን ነበር። በዚሁ በ1913 ዓመተ ምህረት መጀመሪያ ላይ ሌኒን በፖለቲካ ሕይወት ውስጥ እጅግ ጠቃሚ የሆነውን አንድ ወጣት አብዮተኛ ወደ ክራካዋ አስጠራ። ይህ ሰው ጆሴፍ ስታሊን ነበር። ሌኒን ስታሊንን ድንቅ ጆርጂያዊ ሲል ይጠራው ነበር። ስታሊን በክራካዋ ከሌኒን ጋር ለሳምንታት በቆየበት ወቅት በሌኒን መመሪያና እገዛ ማርክሲዝምና የብሔር ጥያቄ የተሰኘውን ታዋቂ ጽሑፉን አዘጋጀ። ሌኒን በሩሲያ ውስጥ ያሉትን በርካታ ብሔር ብሔረሰቦች እንዴት ወደ አብዮቱ ማምጣት እንደሚቻል ስላሳሰበው ስታሊን ይህንን ጉዳይ በጥልቀት እንዲያጠናው አደረገ። ይህ ሥራ ስታሊን በቦልሸቪክ ፓርቲ ውስጥ በብሔረሰቦች ጉዳይ አዋቂ ተደርጎ እንዲታይና የሌኒን ታማኝ ረዳት እንዲሆን አድርጎታል። ይሁን እንጂ የ1913 ዓመተ ምህረት ለሌኒን የግል ሕይወት እጅግ አሳሳቢ የነበረበት ወቅት ነበር። ባለቤቱ ናዴጅዳ ኩፕራስካያ የጎይተር ሕመም ክፉኛ ያሰቃያት ጀመር። አይኖቿ ወጥተው ትንፋሿ እየጠፉና አካሏ እየደከመ ሲመጣ ሌኒን በከፍተኛ ጭንቀት ውስጥ ወደቀ። ለፖለቲካ ሥራው ጊዜ የማይሰጠው ሌኒን በዚህ ዓመት ግን ሁሉንም ነገር ትቶ ናዴጅዳን ለማሳከም ወደ ስዊዘርላንድ ተራራዎችና ወደ ታዋቂ የሕክምና ማዕከላት ወሰዳት። በኦስትሪያ ቪየና ከተማ ቀዶ ጥገና እንዲደረግላት ካደረገ በኋላ ለጥቂት ወራት በፕሮኒን ተራሮች ላይ እረፍት እንዲያደርጉ ወሰዳት። ሌኒን በዚህ ወቅት ለናዴጅዳ የነበረው ፍቅርና አሳቢነት እጅግ ጥልቅ እንደነበረና የቤት ውስጥ ሥራዎችን ሳይቀር በመርዳት ጊዜውን እንዳሳለፈ ይናገራል። በዚሁ ዓመት በቦልሾቪክ ፓርቲ ውስጥ ሌኒን ያላሰበው አንድ ትልቅ ምስጢር ተደበቀ። በሩሲያ ፓርላማ ዱማ ውስጥ የቦልሸቪክ መሪ የነበረውና የሌኒን የልብ ጓደኛ የሆነው ሮማን ማሊኖቭስኪ በእውነቱ የዛር ምስጢራዊ ፖሊስ ወይም የኦክራና ሰላይ መሆኑን የሚጠቁሙ መረጃዎች መውጣት ጀመሩ። ቤንሽፍኮችና ሌሎች አብዮተኞች ማሊኖቭስኪን ሰላይ ነው ብለው ለሌኒን ቢያስጠነቅቁትም ሌኒን ግን ማሊኖቭስኪ የፓርቲያችን ብርቅዬ ታጋይ ነው፣ ሰላይ ነው የሚሉት ሜንሽፍኮች እኛን ለመከፋፈል ስለፈለጉ ነው በማለት ወሬውን ውድቅ አደረገው። ሌኒን ለማሊኖቭስኪ የነበረው እምነት እጅግ ከባድ ከመሆኑ የተነሳ ማሊኖቭስኪ የፓርቲውን ሚስጥሮች በሙሉ ለፖሊስ አሳልፎ ሲሰጥ ሌኒን እስከ መጨረሻው ሳይጠረጥረው ቀረ። የ1913 ዓመተ ምህረት ሲያልቅ ሩሲያ በኢኮኖሚ በኩል መጠነኛ እድገት እያሳየችና ሕዝቡም ለአብዮት ያለው ፍላጎት የቀነሰ ይመስል ነበር። ሌኒን በክራካዋ በረዷማ ምሽት ውስጥ ሆኖ ምናልባትም እኔ በሕይወት እያለው አብዮቱን ላላይ እችላለሁ የሚል መጠነኛ ተስፋ የመቁረጥ ስሜት የተሰማው በዚህ ዓመት መጨረሻ ላይ ነበር። ሆኖም ግን በአውሮፓ ሰማይ ላይ የጦርነት ደመና እየተንቀሳቀሰ መሆኑንና የታላላቅ መንግስታት ፍጥጫ እየበረታ መምጣቱን ሌኒን በትኩረት ይመለከት ነበር። አንድ ትልቅ ጦርነት ቢነሳ የዛር መንግስት እንደሚወድቅ አውቃለሁ፣ ነገር ግን ነገስታቱ ያንን ዕድል ይሰጡኝ ይሆን ሲል ለጓደኞቹ በደብዳቤ ጠይቆ ነበር። የ1913 ዓመት ለሌኒን የአውሎ ነፋስ ዋዜማ ሆኖ አጠናቀቀ። የአውሮፓውያኑ የ1914 ዓመት ሲገባ በመላው አውሮፓ የሰላም ድባብ የነገሰ ቢመስልም በፕሮኒን ተራሮች ላይ ለሚኖረው ሌኒን ግን ይህ ዓመት የዓለምን ካርታና የእርሱን ዕጣ ፈንታ ለዘላለም የቀየረ የታሪክ ማዕበል ይዞ መጣ። እንደ አውሮፓውያን አቆጣጠር ሰኔ 28 ቀን 1914 በሳራያቮ ከተማ የኦስትሪያው አልጋ ወራሽ ፍራንዝ ፈርዲናንድ መገደላቸውን የሚገልጸው ዜና ፕሮኒን የደረሰው በጋዜጣ ነበር። ሌኒን መጀመሪያ ላይ ይህ ግድያ ወደ ታላቅ ጦርነት ያመራል ብሎ አልገመተም ነበር። ሆኖም ግን በአንድ ወር ጊዜ ውስጥ የታላላቅ መንግስታት ፉክክር ገንፍሎ ወጣና ነሐሴ 1 ቀን 1914 ዓ.ም ጀርመን በሩሲያ ላይ ጦርነት አወጀች። አንደኛው የዓለም ጦርነትም ተጀመረ። ይህ ጦርነት እንደተጀመረ ሌኒን ያልታሰበ አደጋ ውስጥ ወደቀ። እርሱ በኦስትሪያ ሃንጋሪ ውስጥ የሚኖር የሩሲያ ዜጋ በመሆኑ የኦስትሪያ ፖሊሶች እንደ ሩሲያ ሰላይ ጠረጠሩት። እንደ አውሮፓውያን አቆጣጠር ነሐሴ 8 ቀን 1914
የኦስትሪያ ፖሊሶች የሌኒንን ቤት በመበርበር በቁጥጥር ስር አዋሉት። ሌኒን በኖቪ ታርግ እስር ቤት ውስጥ ለጥቂት ቀናት ታሰረ። ይህ ወቅት ለሌኒን እጅግ አደገኛ ነበር። ምክንያቱም በጦርነት ወቅት እንደ ሰላይ ከተቆጠረ ወዲያውኑ ሊረሸን ይችል ነበር። ይሁን እንጂ የኦስትሪያ ሶሻሊስት መሪ የነበረው ቪክቶር አድለር ጣልቃ በመግባት ለኦስትሪያ ባለሥልጣናት ሌኒን ለዛር መንግሥት እጅግ አደገኛ ጠላት እንጂ ሰላይ አይደለም በማለት አስረዳ። በመጨረሻም ፖሊሶቹ ሌኒንን በመልቀቅ ሀገሪቱን ጥሎ እንዲወጣ ፈቀዱለት። ከእስር እንደወጣ ሌኒን ናዴዝዳና እናቷ በድብቅ ባቡር ተሳፍረው በቪየና በኩል ወደ ገለልተኛዋ ስዊዘርላንድ ተሰደዱ። በመጀመሪያ በበረን ከተማ መኖር ጀመሩ። ሌኒን ስዊዘርላንድ እንደደረሰ የሰማው ዜና ግን ከእስር ቤት ቆይታው በላይ ክፉኛ ቆሰለው። በአውሮፓ የነበሩት ታላላቅ የሶሻሊስት ፓርቲዎች በተለይም የጀርመን ሶሻል ዲሞክራቶች የየሀገራቸውን መንግሥት ጦርነት ደግፈው ድምፅ መስጠታቸውን ሰማ። ሌኒን መጀመሪያ ላይ ዜናውን ሲሰማ የውሸት ፕሮፓጋንዳ ነው ብሎ እስከ ማመን ደርሶ ነበር። ነገር ግን እውነት መሆኑን ሲረዳ ሁለተኛው ኢንተርናሽናል ሞቷል ሲል በቁጣ አወጀ። ጓደኞቹና የትግል አጋሮቹ አርበኛ ሆነው ለሀገራቸው ሲቆሙ፣ ሌኒን ግን በብቸኝነት ይህ ጦርነት የሀብታሞች ነው፣ ሰራተኛው ወንድሙን መግደል የለበትም በማለት ተቃወመ። በዚሁ የ1914 ዓመት መጨረሻ ላይ ሌኒን እጅግ አወዛጋቢና ደፋር የሆነውን አዲስ የትግል ስልት ቀረጸ። እርሱም አብዮታዊ ሽንፈት ወይም ሪቮሉሽነሪ ዲፊቲዝም ይባላል። ሌኒን ለሩሲያ አብዮት መሳካት የዛር መንግሥት በዚህ ጦርነት መሸነፍ አለበት የሚል መፈክር አወጣ። ለብዙዎች ይህ ሐሳብ እንደ ሀገር ክህደት ተቆጠረ። ሌኒን ግን የኢምፔሪያሊስት ጦርነትን ወደ እርስ በእርስ ጦርነት ቀይሩት ወይም ተርን ዘ ኢምፔሪያሊስት ዋር ኢንቱ ኤ ሲቪል ዋር የሚል ጥሪ ያስተላለፈ። ወታደሮች አፈሙዛቸውን ወደ ገዛ መሪዎቻቸው እንዲያዞሩ የሚጠይቁ ጽሑፎችን በድብቅ ያትም ጀመር። የ1914 ዓመት ሲያልቅ ሌኒን በበረን ከተማ በብቸኝነትና በድህነት ውስጥ ነበር። በአውሮፓ የነበሩት አብዛኞቹ ሶሻሊስቶች ከሃዲ ሲሉ ቢረግሙትም እርሱ ግን በታሪክ ታይቶ የማይታወቅ ታላቅ የካፒታሊዝም ውድቀት እየመጣ መሆኑን በጽኑ ያምን ነበር። ይህ ጦርነት የአብዮት እናት ነው በሚል እምነት ቀጣዩን ዓመታዊ የጦርነት ውድመትና የሕዝብ ቁጣ በንቃት ይጠባበቅ ጀመር። የአውሮፓውያኑ የ1915 ዓመተ ምህረት መጀመሪያ ላይ ስዊዘርላንድ በርን ከተማ ውስጥ ያለው ቅዝቃዜና ጭጋግ ከጦርነቱ መራራ ጊዜ ጋር ተዳምሮ የሌኒንን የስደት ሕይወት ይበልጥ ከባድ አድርጎት ነበር። ይህ ዓመት ለሌኒን የግል ሐዘንና የፖለቲካ ብቸኝነት ዓመት ነበር። እንደ አውሮፓውያን አቆጣጠር በመጋቢት ወር 1915 ከሳይቤሪያ ስደት ጀምሮ ሳትለያቸው አብራቸው ትኖር የነበረችውና በትግል ውስጥ የረዳቸው የናዴዝዳ ኩፕራስካያ እናት ኤሊዛቤታ ቫሲሊየቭ ከዚህ ዓለም በሞት ተለዩ። ሌኒን ለእናቲቱ ትልቅ አክብሮት የነበረው ሲሆን ሞታቸው በዚህ ጠባብ የስደት ቤት ውስጥ ትልቅ ባዶነት ፈጥሮ ነበር። በዚህ ወቅት ሌኒንና ናዴዝዳ እጅግ በከፋ ድህነት ውስጥ ወድቀው ስለነበር ለቀብርና ለቀጣይ ኑሮ የሚሆን ገንዘብ ፍለጋ ለጓደኞቻቸው ደብዳቤ እስከ መጻፍ ደርሰው ነበር። ይሁን እንጂ በፖለቲካው መስክ ሌኒን በ1915 እጅግ ንቁ ነበር። የአውሮፓ ሶሻሊስት ፓርቲዎች ጦርነቱን በመደገፋቸው የፈጠሩትን ክህደት ለመመከት ሶሻሊዝምና ጦርነት ወይም ሶሻሊዝም ኤንድ ዋር የተሰኘውን ጽሑፉን አዘጋጀ። በጦርነቱ ግንባር በሚሊዮኖች የሚቆጠሩ የሩሲያ ገበሬዎችና ሰራተኞች በከንቱ ሲረግፉ፣ ሌኒን በበረን ቤተ መጻሕፍት ውስጥ ተዘግቶ ይህ ጦርነት ለምን መጣ የሚለውን ጥያቄ በኢኮኖሚስቶች ስሌት ይተነትን ነበር። በዚህ ዓመት ነበር ኢምፔሪያሊዝም የካፒታሊዝም የመጨረሻው ደረጃ ለሚለው ታላቅ መጽሐፉ መረጃዎችን መሰብሰብ የጀመረው። ሌኒን የዓለምን ካፒታሊዝም እንደ አንድ የበሰበሰ ግንብ ያየው ሲሆን ጦርነቱ ደግሞ ያንን ግንብ የሚንድ ማዕበል መሆኑን በጽኑ አመነ። እንደ አውሮፓውያን አቆጣጠር በመስከረም ወር 1915 በታሪክ እጅግ ዝነኛ የሆነውና በስዊዘርላንድ ተራሮች ውስጥ በሚገኝ ዚመርዋልድ በተባለ ትንሽ መንደር ውስጥ አንድ ምስጢራዊ ስብሰባ ተጠራ። ጦርነቱን የሚቃወሙ 38 ሶሻሊስቶች ከአራት ሀገራት ተሰባስበው ነበር። ተሳታፊዎቹ በፖሊስ እንዳይጠረጠሩ ወፍ ለመመልከት የመጡ ጎብኚዎች መስለው በአራት የፈረስ ሰረገላዎች ተጭነው ነበር የመጡት። ሌኒን በዚህ ስብሰባ ላይ የዚመርዋልድ ግራ ዘመም ወይም ዚመርዋልድ ሌፍት የተባለውን ቡድን በመምራት እጅግ አክራሪ የሆነውን ሐሳብ አቀረበ። አብዛኞቹ ተሳታፊዎች ሰላም እንፈልጋለን ብለው ሲከራከሩ፣ ሌኒን ግን ሰላም ሳይሆን የምንፈልገው አብዮት ነው፣ ወታደሮች ጠመንጃቸውን ወደ ገዛ መሪዎቻቸው እንዲያዞሩ ጥሪ መቅረብ አለበት በማለት አቋሙን ገለጸ። ምንም እንኳን በዚመርላንድ ጉባኤ ላይ የሌኒን ሐሳብ በድምፅ ብልጫ ባያሸንፍም
እርሱ ግን በመላው አውሮፓ ያሉ የግራ ዘመም ኃይሎችን ለማስተባበር ትልቅ መሠረት ጣለ። በዚሁ የ1915 ዓመት መገባደጃ ላይ ሌኒን በድብቅ መመሪያዎችንና ጋዜጣዎችን ወደ ሩሲያ ግንባር መላክ ጀመረ። የሩሲያ ወታደሮች በቆሻሻና በሽታ ታፍነው ጥይትና ምግብ አጥተው በሚማቅቁበት ግንባር ላይ የሌኒን ጦርነቱን አቁሙ፣ ስልጣን ለሰራተኛው የሚሉ በራሪ ወረቀቶች በድብቅ ይሰራጩ ነበር። ሌኒን በዚህ ወቅት በስደት ቢሆንም በሩሲያ ሰራዊት ውስጥ ያለው ቅሬታ ወደ ታላቅ ፍንዳታ እያመራ መሆኑን በንቃት ይከታተል ነበር። የአውሮፓውያኑ የ1915 ዓመት ሲያልቅ ሌኒን አሁንም በድህነት ውስጥ ነበር። ናዴዝዳ ለእናቱ በጻፈችው ደብዳቤ ቭላድሚር ኢሊያኖቭ ወይም ሌኒን እጅግ ከስቷል፣ ቀንና ሌሊት ይጽፋል፣ እረፍት ግን አያውቅም ስትል ገልጻ ነበር። ሌኒን በዚህ ዓመት መጨረሻ ላይ በአውሮፓ የነበሩት ወላዋይ ሶሻሊስቶች በሙሉ ከታሪክ መድረክ እንደሚጠፉና አዲሱ አብዮታዊ ኃይል ግንባር ቀደም እንደሚሆን በልበ ሙሉነት ተነበየ። ዓመቱ ሲጠናቀቅ ሌኒን የ1916 ዓመት ለዓለም የደም ጽዋን ይዞ ቢመጣም ለአብዮቱ ግን ጎ ይሆናል በሚል እምነት ዳግመኛ ወደ ሥራው ገባ። የአውሮፓውያኑ የ1916 ዓመተ ምህረት መጀመሪያ ላይ ሌኒንና ናዴዝዳ ከበርበን ከተማ ተነስተው ወደ ዙሪክ አመሩ። በዙሪክ ከተማ ስፒገል ጋሴ ቁጥር 14 በሚገኝ አንድ ጠባብና ያረጀ ቤት ውስጥ በኪራይ መኖር ጀመሩ። ይህ ቤት ከጥሬ ሥጋ መፍጫ ፋብሪካ አጠገብ የነበረ በመሆኑ ቤት ውስጥ ሁልጊዜ የሚከረፋ ሽታ ይገማ ነበር። ሌኒንና ናዴዝዳ መስኮት መክፈት የሚችሉት ፋብሪካው ሥራ በሚያቆምበት በምሽት ሰዓት ብቻ ነበር። በዚህ ዓመት የሌኒን ድህነት እጅግ አስከፊ ደረጃ ላይ ደርሶ ነበር። ከመሞታችን በፊት ገንዘብ ፈልጉልን በሚል ለጓደኞቹ በምሬት ይጽፍ ነበር። የሚበሉት አጥተው ለቀናት በፈረስ ሥጋና በአንድ ዳቦ ብቻ የሚኖሩባቸው ሌኒን በጭንቀትና በራስ ምታት የሚሰቃይባቸው መራር ቀናት ነበሩ። ይሁን እንጂ በዚሁ ዓመት ውስጥ ሌኒን በታሪኩ እጅግ ታላቅ የሚባለውንና የዓለምን የፖለቲካዊ መዋቅር የፈተሸበትን ኢምፔሪያሊዝም የካፒታሊዝም የመጨረሻው ደረጃ የተሰኘውን መጽሐፉን አጠናቀቀ። በዙሪክ ቤተ መጻሕፍት ውስጥ ተዘግቶ በሺዎች የሚቆጠሩ መረጃዎችን በመሰብሰብ ይህ ጦርነት ለምን እንደተቀሰቀሰ በሳይንሳዊ መንገድ አብራራ። ካፒታሊዝም ወደ መጨረሻው ምዕራፍ መሸጋገሩንና ዓለምን ለመቀራመት የሚደረገው ፍልሚያ ወደ ጥፋት እንደሚያመራ ተነተነ። ሌኒን በዚህ መጽሐፉ አብዮቱ የሚጀምረው ካፒታሊዝም በበለጸገባቸው አገራት ሳይሆን ሰንሰለቱ በላላበትና ደካማ በሆነችው ሩሲያ ውስጥ ነው የሚል ድፍረት የተሞላበት ትንቢት አስቀመጠ። በዚሁ ዓመት ሚያዝያ ወር ላይ በስዊዘርላንድ ኪንታል በተባለ ቦታ ሁለተኛው የጸረ ጦርነት ሶሻሊስቶች ስብሰባ ተካሄደ። ሌኒን በዚህ ስብሰባ ላይ ከመቼውም ጊዜ በላይ ጠንካራ አቋም ይዞ ቀረበ። ሰላም አንለምንም፣ ጦርነቱን ወደ አብዮት እንቀይረዋለን በሚል መፈክሩ ዙሪያ ጥቂት የማይባሉ ወጣት አብዮተኞችን ማሰለፍ ቻለ። ይሁን እንጂ በሩሲያ ውስጥ ያለው ሁኔታ ለውጥ የሚያሳይ አልነበረም። በግንባሩ የሚሊዮኖች ደም ቢፈስም የዛር መንግስት ግን በድል አድራጊነት ጦርነቱን እንደሚቀጥል ይደነፋ ነበር። ሌኒን ከሀገሩ የሚመጣው ዜና አነስተኛ በመሆኑ አብዮቱ ገና ብዙ ዓመታት የሚቀር ይመስለው ነበር። በዚሁ የ1916 ዓመት መገባደጃ ላይ ሌኒን እጅግ ተስፋ በቆረጠበት ስሜት ውስጥ ነበር። ታህሳስ ወር ላይ በሩሲያ ቤተ መንግሥት ውስጥ ታላቁ ሰላይና መነኩሴ ግሪጎሪ ራስፑቲን ተገደለ። ይህ ዜና ሥርዓቱ መናጋቱን ቢያሳይም ሌኒን ግን በስደት አሰልቺነትና በድህነት ክፉኛ ተቆራምዶ ነበር። በዚሁ ዓመት መጨረሻ ላይ ለስዊዘርላንድ ወጣት ሶሻሊስቶች ባደረገው ንግግር እኛ ሽማግሌዎቹ ምናልባትም የሚመጣውን ወሳኝ አብዮት ሳናየው እንሞት ይሆናል፣ እናንተ ወጣቶቹ ግን ድሉን ታያላችሁ በማለት በሐዘንና ተስፋ መቁረጥ ስሜት ተናገረ። ዓለምን የሚቀይረው አብዮት ከጥቂት ሳምንታት በኋላ እንደሚፈነዳ በወቅቱ ሌኒን በፍጹም አልገመተም ነበር። የ1916 ዓመት ሲያልቅ ሌኒን በዙሪክ በረዷማ ጎዳኖች ላይ በድህነት እየተንከራተተ በሩሲያ ውስጥ የሚንቀሳቀሱት ጥቂት የቦልሾቪክ አባላት መታሰራቸውን እየሰማ የሕይወቱ መዝጊያ በስደት የሚጠናቀቅ መስሎት ነበር። ነገር ግን በሩሲያ ፋብሪኮችና ወታደራዊ ካምፖች ውስጥ የረሃብና የቁጣ እሳቱ ገደቡን አልፎ ለመፍሰስ የመጨረሻውን ጠብታ እየጠበቀ ነበር። የ1916 ዓመት ሌኒን እጅግ ደክሞበትና ተስፋ ቆርጦበት ቢጠናቀቅም ለታላቁ የ1917 ዓመት ግን የአብዮት ንድፉን አጠናቆ ተዘጋጅቶ ነበር። የአውሮፓውያኑ የ1917 ዓመተ ምህረት ሲገባ ቭላድሚር ሌኒን በዙሪክ ከተማ በነበረችው ጠባብና ሽታ በሞላባት የክራይ ክፍል ውስጥ ሆኖ የረሃብና የተስፋ መቁረጥ ስሜት እየተጋፋው ነበር። በጥር ወር አጋማሽ ላይ ለስዊዘርላንድ ወጣቶች ባደረገው ንግግር እኛ አሮጌዎቹ አብዮቱን ላናየው እንችላለን ማለቱ
በወቅቱ የነበረውን ጥልቅ ተስፋ መቁረጥ ያሳያል። ነገር ግን በየካቲት ወር መጨረሻ ላይ ያልታሰበው ተከሰተ። በሩሲያ ዋና ከተማ በፔትሮግራድ ወይም በሴንት ፒተርስበርግ የሴቶች የዳቦ ሰልፍ ወደ ታላቅ ሕዝባዊ አመፅ ተቀይሮ ወታደሮች በሕዝቡ ላይ አንተኩስም በማለት አፈሙዛቸውን ወደ ሥርዓቱ አዞሩ። እንደ አውሮፓውያን አቆጣጠር መጋቢት 2 ቀን 1917 ንጉሥ ኒኮላስ ሁለተኛ ከሥልጣናቸው ወረዱ። የ300 ዓመቱ የሮማኖቭ ሥርወ መንግሥት በ5 ቀናት ውስጥ እንደ ናዳ ተናደ። ሌኒን ይህንን ዜና በዙሪክ ጎዳናዎች ላይ ሲሰማ መጀመሪያ አላመነም ነበር። ነገር ግን እውነት መሆኑን ሲረዳ በክፍል ውስጥ እንደታሰረ አንበሳ ወዲያና ወዲህ መቁነጥነጡን ጀመረ። ወደ ሩሲያ መመለስ አለብኝ፣ አሁኑኑ መሄድ አለብኝ ሲል ለናዴዝዳ ጮኸ። ነገር ግን አውሮፓ በጦርነት መካከል ስለነበረች መንገዶች ሁሉ ዝግ ነበሩ። በዚህ ወቅት ሌኒን እጅግ አደገኛና አወዛጋቢ የሆነ ውሳኔ ወሰደ። ከሩሲያ ጠላት ከጀርመን መንግሥት ጋር በሚስጥር ተደራደረ። ጀርመኖች ሌኒን ሩሲያ ገብቶ ሁከት ከፈጠረ ሩሲያ ከጦርነቱ ትወጣለች ብለው ስላመኑ ሌኒንና ሌሎች 30 አብዮተኞችን በታሸገ ባቡር በጀርመን በኩል አልፈው ወደ ፊንላንድ እንዲገቡ ፈቀዱላቸው። እንደ አውሮፓውያን አቆጣጠር ሚያዝያ 3 ቀን 1917 ምሽት ላይ ሌኒን በፔትሮግራድ የፊንላንድ ባቡር ጣቢያ ደረሰ። በሺዎች የሚቆጠሩ ሰራተኞችና ወታደሮች በችቦና በሙዚቃ ተቀበሉት። ሌኒን ግን በጣቢያው ለተሰበሰበው ሕዝብ የሰጠው ምላሽ ሁሉንም ያስደነገጠ ነበር። በአንድ የታጠቀ መኪና ላይ ወጥቶ ለጊዜያዊ መንግስቱ ምንም አይነት ድጋፍ እንዳትሰጡ፣ ይህ መንግስት የካፒታሊስቶች ነው፣ ስልጣን በሙሉ ለሶቪየቶች መሆን አለበት ሲል አወጀ። በሚቀጥለው ቀን ሚያዝያ ቴሲስ ወይም አፕሪል ቴሲስ የተባለውን ዝነኛ ሰነዱን አቀረበ። የራሱ የቦልሾቪክ አባላት እንኳን ሌኒን አብዷል ብለው እስኪጠረጥሩት ድረስ ሐሳቡ እጅግ አከራካሪ ነበር። ነገር ግን ሌኒን በሳምንታት ውስጥ ፓርቲውን በሐሳቡ ስር ማሰለፍ ቻለ። በግንቦትና በሰኔ ወራት ሌኒን በከተማዋ በሚገኙ ፋብሪካዎችና ወታደራዊ ካምፖች ውስጥ እየተዘዋወረ ዳቦ፣ መሬትና ሰላም የሚለውን መፈክሩን ሰበከ። የቦልሼቪኮች ቁጥር በከፍተኛ ፍጥነት ጨመረ። ይሁን እንጂ በሐምሌ ወር ላይ የሐምሌ ቀናት ወይም ጁላይ ዴይስ ተብሎ በሚታወቀው ሕዝባዊ አመፅ ወቅት ጊዜያዊ መንግስቱ በቦልሼቪኮች ላይ መጠነ ሰፊ ጥቃት ከፈተ። ሌኒን የጀርመን ሰላይ ተብሎ ተከሰሰ። ፓርቲው በሕግ ታገደ፣ መሪዎቹም ታሰሩ። ሌኒንም ጢሙን ተላጭቶና ዊግ ወይም ሰው ሰራሽ ፀጉር አድርጎ በድብቅ ወደ ፊንላንድ ሸሸ። በፊንላንድ ራዝሊቭ በተባለ ቦታ በአንድ የሳር ክምር ውስጥ ተደብቆ በኖረባቸው ሳምንታት መንግስትና አብዮት ወይም ዘ ስቴት ኤንድ ሪቮሉሽን የተሰኘውን ታሪካዊ መጽሐፉን ጻፈ። በመስከረም ወር አጋማሽ ላይ በሩሲያው ጦር አዛዥ በጀነራል ኮርኒሎቭ የተመራው የመፈንቅለ መንግስት ሙከራ ሲከሽፍ የቦልሼቪኮች ተሰሚነት በድጋሚ ናረ። ሰራተኞችና ወታደሮች የታጠቁት መሳሪያ በቦልሼቪኮች እጅ ገባ። ሌኒን በፊንላንድ ሆኖ ለፓርቲው ማዕከላዊ ኮሚቴ አሁኑኑ ስልጣን መያዝ አለብን፣ ነገ ዘግይቶ ሊሆን አይችልም የሚሉ ደብዳቤዎችን በቁጣ ይልክ ነበር። በመጨረሻም በጥቅምት ወር መጀመሪያ ላይ ሌኒን በድብቅ ወደ ፔትሮግራድ ተመለሰ። ጥቅምት 10 ቀን በተካሄደ የሚስጥር ስብሰባ የቦልሾቪክ መሪዎች የታጠቀ አመፅ ለማድረግ ወሰኑ። እንደ አውሮፓውያን አቆጣጠር በኖቬምበር 6 እና 7 ዓለምን ያናወጠው ታላቁ የጥቅምት አብዮት ተፈጸመ። በሊዮን ትሮትስኪ የሚመራው ወታደራዊ አብዮታዊ ኮሚቴ የከተማውን ቁልፍ ቦታዎች ተቆጣጠረ። ሌኒን ፊቱን ተከናንቦ ወደ ስሞሊኒ ኢንስቲትዩት ወይም የአብዮቱ ዋና መስሪያ ቤት ገባ። አውሮራ የተባለችው መርከብ ወደ ዊንተር ፓላስ የመድፍ ተኩስ ስታደርግ የቦልሼቪኮች ቀይ ጠባቂዎች ቤተ መንግስቱን ተቆጣጠሩ። በኖቬምበር 8 ቀን ማለዳ ሌኒን በሶቪየቶች ጉባኤ ፊት ቀረበ። ድካም ቢታይበትም አይኖቹ በእሳት ይነዱ ነበር። አሁን ወደ ሶሻሊስታዊ ስርዓት ግንባታ እንሸጋገራለን ሲል አወጀ። በዚሁ ዓመቱ መጨረሻ ሁለት ታላላቅ አዋጆችን አወጣ። የሰላም አዋጅ ወይም ከጦርነቱ ለመውጣት እና የመሬት አዋጅ መሬት ለገበሬው እንዲታደል። ሌኒን የህዝብ ኮሚሳሮች ምክር ቤት ሊቀመንበር ወይም ጠቅላይ ሚኒስተር ሆነ። የ1917 ዓመት ሲያልቅ ሌኒን ከስደትና ከድህነት ወጥቶ የዓለማችን ግዙፍ ሀገር መሪ ሆነ። ነገር ግን በዙሪያው ያሉት ጠላቶች እየመጣ ያለው የእርስ በርስ ጦርነትና ረሃብ ለወጣቱ የቦልሾቪክ መንግስት ትልቅ ፈተና መሆናቸውን እያወቀ በታላቅ የድል ስሜትና በከባድ የኃላፊነት መንፈስ ዓመቱን አጠናቀቀ። የአውሮፓውያኑ የ1918 ዓመተ ምህረት ሲገባ ሩሲያ በበረዶ ብቻ ሳይሆን በአዲስ አብዮታዊ ትኩሳት ተውጣ ነበር የጀመረችው። ይህ ዓመት ለሌኒን ከንድፈ ሐሳብ ወደ ተግባራዊ አምባገነንነት የተሸጋገረበትና
በሞትና በሕይወት መካከል የቆመበት እጅግ ፈታኝ ወቅት ነበር። በጥር ወር መጀመሪያ ላይ ለዘመናት ሲናፈቅ የነበረውና በሩሲያ ታሪክ የመጀመሪያው ዲሞክራሲያዊ ምርጫ የተካሄደበት የሕዝብ ተወካዮች ምክር ቤት በፔትሮግራድ ተሰበሰበ። ይሁን እንጂ ቦልሾቪኮች በምርጫው ያገኙት ድምፅ አነስተኛ በመሆኑ ሌኒን ስልጣን ሊያጣ እንደሚችል ተረዳ። ጥር 5 ቀን 1918 ምክር ቤቱ ስራውን በጀመረ በ13ኛው ሰዓት ላይ ሌኒን ምንም አይነት ማመንታት ሳይታይበት ወታደሮቹን ልኮ ምክር ቤቱን በኃይል በተነው። ዲሞክራሲ የቦርዣዎች መጠቀሚያ ነው፣ እኛ የምንፈልገው የላባደሩን አምባገነንነት ነው በማለት ለዓለም አሳወቀ። ይህ እርምጃ ሩሲያ ወደ ጥብቅ የፓርቲ አገዛዝ መግባቷን ያበሰረ የመጀመሪያው ትልቅ ክስተት ነበር። በመጋቢት ወር 1918 ሌኒን ሌላ እጅግ መራራና አወዛጋቢ ውሳኔ ከፊቱ ተደቀነ። ጀርመኖች ወደ ፔትሮግራድ እየገሰገሱ ስለነበር አብዮቱን ለማዳን ሲባል ከጀርመን ጋር የብሬስት ሊቶቭስኪ የሰላም ስምምነት መፈረም ነበረበት። ይህ ስምምነት ሩሲያ 1/4 የሚሆነውን ግዛቷን፣ ሲሶ የሚሆነውን ሕዝቧንና አብዛኛውን የድንጋይ የከሰልና የብረት ማዕድን ሀብቷን ለጀርመን አሳልፋ የሰጠችበት ነበር። በትሮትስኪ የሚመራው ቡድን ሰላምም የለም ጦርነትም የለም በሚል ቢከራከርም ሌኒን ግን አካላችንን ሰጥተን ጊዜ መግዛት አለብን በማለት ፓርቲውን አስገደደ። በዚሁ ወር የጀርመን ጦር ፔትሮግራድን እንዳይዝ በመስጋት ሌኒን የመንግስቱን ዋና መቀመጫ ከፔትሮግራድ ወደ ጥንታዊቷ የሩሲያ ልብ ሞስኮ ክሬምሊን አዘዋወረ። እንደ አውሮፓውያን አቆጣጠር በሐምሌ ወር 1918 ሩሲያ በእርስ በርስ ጦርነት እሳት ውስጥ መቃጠል ጀመረች። የዛር ወታደሮች ወይም ነጭ ጦር በአቅጣጫው አመፅ ሲቀሰቅሱ ሌኒን አንድ ወሳኝና ጨካኝ ትእዛዝ ሰጠ። በሳይቤሪያ በኢንካንትሪንበርግ ከተማ በቁም እስር ላይ የነበሩት ንጉሥ ኒኮላስ ሁለተኛና ባለቤታቸው እንዲሁም 5ቱ ልጆቻቸው በአንድ ክፍል ውስጥ ተረሽነው እንዲገደሉ አደረገ። ይህ እርምጃ የድሮ ስርዓት ዳግመኛ ተመልሶ እንደማይመጣ የመጨረሻውን በር የዘጋ ክስተት ነበር። እንደ አውሮፓውያን አቆጣጠር ነሐሴ 30 ቀን 1918 የሌኒን ታሪክ ሊያበቃ ጥቂት ሰከንዶች ቀርተውት ነበር። በሞስኮ በሚገኝ አንድ ፋብሪካ ውስጥ ለሰራተኞች ንግግር አድርጎ ወደ መኪናው እያመራ ሳለ ፋኒ ካፕላን የተባለች ወጣት ሶሻሊስት 3 ጥይቶችን ተኮሰችበት። አንዱ ጥይት ትከሻውን፣ ሌላው ደግሞ አንገቱን አቆሰለው። ሌኒን በደም ተዘፍቆ ወደ ክሬምሊን ተወሰደ። ሐኪሞቹ ጥይቶቹ አንገቱ ውስጥ መጥፎ ቦታ በመሆናቸው ከአንገቱ ውስጥ ለማውጣት አልደፈሩም ነበር። ይልቁንም ጥይቶቹ እዛው እንዳሉ የተለያዩ ሕክምናዎችን ይሰጡት ጀመር። ይህ የግድያ ሙከራ በቦልሼቪኮች ዘንድ ታላቅ ቁጣ እንቀሰቀሰ። ወዲያውኑ በመስከረም ወር የቀይ ሽብር በይፋ ታወጀ። የሌኒን ምስጢራዊ ፖሊስ ወይም ቼካ ማንኛውም የሥርዓቱ ተቃዋሚ ነው ብሎ የጠረጠረውን ሰው ያለ ፍርድ መረሸን ጀመረ። ሌኒን ከቁስሉ እያገገመ በነበረበት ወቅት ጭካኔ ለአብዮቱ አስፈላጊ ነው በሚል ሽብሩን በደብዳቤ ያበረታታ ነበር። የአውሮፓውያኑ የ1918 ዓመት ሲያልቅ ሌኒን በአካል ደክሞ ቢታይም በሥልጣኑ ላይ ግን እንደ ብረት የጠነከረ ቁጥጥር ዘርግቶ ነበር። ሩሲያ ግን በረሃብ በእርስ በርስ ጦርነትና በደም ግብግብ ውስጥ ሆና ወደ 1919 ዓመት ተሸጋገረች። የአውሮፓውያኑ የ1919 ዓመት ሲመጣ ለሌኒንና ለወጣቱ የቦልሾቪክ መንግሥት የመኖር ወይም ያለመኖር ጥያቄ የተደቀነበት፣ ሩሲያም ከአራቱም አቅጣጫ በጠላቶች የተከበበችበት እጅግ አስከፊ ዓመት ነበር። ሌኒን ካለፈው ዓመት የግድያ ሙከራ ካገገመ በኋላ በዚሁ ዓመት ትኩረቱን ያደረገው ሥልጣኑን ለማጠናከርና የዓለምን አብዮት ለመቀስቀስ ነበር። እንደ አውሮፓውያን አቆጣጠር በመጋቢት ወር 1919 ሌኒን ለዓመታት ሲያልሙ የነበረውን አንድ ታላቅ ዓለም አቀፍ ድርጅት መሠረተ። ይህም ኮሚንተርን ወይም የኮሚኒስቶች ኢንተርናሽናል ይባላል። በሞስኮ በተካሄደው በዚህ ጉባኤ ላይ ሌኒን የካፒታሊዝም ውድቀት ደርሷል፣ በመላው አውሮፓ የሶቪየት ሥርዓት ይነግሳል ሲል በልበ ሙሉነት ተነበየ። ይህ ድርጅት በዓለም ዙሪያ የሚገኙ የኮሚኒስት ፓርቲዎችን ከሞስኮ ሆኖ ለመዘወርና አብዮቱን ወደ ጀርመን፣ ሃንጋሪና ኦስትሪያ ለማስፋፋት የታለመ ነበር። ሌኒን ሩሲያ ብቻዋን መቆም እንደማትችልና የአውሮፓ ሠራተኞች ድጋፍ እንደሚያስፈልገው በጽኑ ያምን ነበር። በዚሁ በመጋቢት ወር በተካሄደ 8ኛው የፓርቲ ጉባኤ ላይ ሌኒን የፓርቲውን የአመራር መዋቅር ሙሉ በሙሉ ቀየረው። ሥልጣኑን በጥቂት ሰዎች እጅ ለማድረግ ፖሊት ቢሮ የተባለውን የ5 ሰዎች የበላይ አካል መሠረተ። እነሱም ሌኒን፣ ትሮትስኪ፣ ስታሊን፣ ካሜኔቭ፣ ክሬስቲንስኪ የዚህ ኃይል አካል አባላት ሆኑ። ይህም ፓርቲው እንደ ሰራዊት ከአንድ ማዕከል እንዲታዘዝ አደረገው። ሆኖም በዚህ ጉባኤ ላይ ሌኒን የድሮውን የዛር መኮንኖች በሰራዊቱ ውስጥ መጠቀም አለብን የሚለውን የትሮትስኪን ሐሳብ ደገፈ። ይህም ለድል ወሳኝ ነበር።
የ1919 አጋማሽ ላይ የሌኒን መንግሥት የጦርነት ኮሚኒዝም ወይም ዋር ኮሚኒዝም የተሰኘውን እጅግ ጨካኝ የኢኮኖሚ ፖሊሲ ተግባራዊ አደረገ። ሰራዊቱንና የከተማውን ሠራተኛ ለመመገብ ሲባል የታጠቁ ወታደሮች ወደ ገጠር እየሄዱ የገበሬውን እህል መውሰድ ጀመሩ። ገበሬው እህሉን እንዳይደብቅ ሌኒን ጨካኝ እርምጃ ውሰዱ የሚል መመሪያ በየቀኑ ያስተላልፍ ነበር። ይህ ፖሊሲ በገበሬውና በቦልሸቪኮች መካከል ትልቅ ጥላቻ የፈጠረ ሲሆን በሩሲያ ገጠር በርካታ ትናንሽ አመጾች የተቀሰቀሱበት ዓመት ነበር። በዚሁ ዓመት ክረምትና መጸው ላይ የነጭ ጦር ወይም የዛር ደጋፊዎች ሞስኮንና ፔትሮግራድን ለመያዝ እጅግ ተቃርበው ነበር። ከሳይቤሪያ ጄኔራል ኮልቻክ፣ ከደቡብ ጄኔራል ዴንኪን፣ ከምዕራብ ደግሞ ጄኔራል ዩዴኒቺ ወደ መሃል ሩሲያ ገሰገሱ። ሌኒን በዚህ ወቅት በከፍተኛ ጭንቀት ውስጥ ነበር። በአንድ ወቅት ፔትሮግራድን ትተንላቸው እንውጣ የሚል ሐሳብ ቢቀርብም ሌኒን ግን ፔትሮግራድን ለጠላት መስጠት አብዮቱን መቅበር ነው በማለት እስከ መጨረሻው እንዲከላከሉ አዘዘ። ትሮትስኪን ወደ ግንባር በመላክና ሰራዊቱን በማነቃቃት ሌኒን በታሪክ ታይቶ የማይታወቅ የመከላከል ሥራ ሠራ። እንደ አውሮፓውያን አቆጣጠር በጥቅምትና በህዳር 1919 የአብዮቱ ማዕበል መለወጥ ጀመረ። ቀይ ጦር ጠላቶቹን አንድ በአንድ እያሸነፈ ወደ ኋላ መለሳቸው። ሌኒን በክሬምሊን ቢሮ ውስጥ ሆኖ በቀን ለ16 ሰዓት ይሰራል። በሺዎች የሚቆጠሩ ቴሌግራሞችን ይልካል። እንዲሁም የሰራዊቱን ስንቅና ትጥቅ ይከታተል ነበር። የ1919 ዓመት ሲያልቅ ሌኒንና የቦልሾቪክ መንግሥት ከሞት አፋፍ ተመልሰዋል። ምንም እንኳ ሀገሪቱ በረሃብና በበሽታ ወይም በታይፈስ ብትታመስም የነጭ ጦር መዳከሙንና የቦልሸቪኮች በሩሲያ እምብርት ላይ ያላቸው ቁጥጥር መጠናከሩን ሌኒን ወደ ቀጣዩ ዓመት በታላቅ የድል ስሜት እንዲሸጋገር አደረገው። እንደ አውሮፓውያን አቆጣጠር የ1920 ዓመተ ምህረት ሲገባ ሌኒን በክሬምሊን ውስጥ ሆኖ ሩሲያን ከውስጥ ጠላቶቿ ወይም ከነጭ ጦሮች እያጸዳ ባለበት ወቅት ያልታሰበ አዲስ የውጭ ፈተና ከምዕራብ በኩል መጣ። ይህ ዓመት ለሌኒን አብዮቱን ወደ አውሮፓ ለማስፋፋት የሞከረበት ነገር ግን የተፈጥሮና የታሪክ ገደቦችን የታዘበበት ወቅት ነበር። እንደ አውሮፓውያን አቆጣጠር በሚያዝያ ወር 1920 የፖላንድ ጦር የሩሲያ ድክመትን አጋጣሚ በመጠቀም ወደ ዩክሬን ዘልቆ በመግባት ኪየቭን ተቆጣጠረ። ሌኒን ይህንን የፖላንድ እርምጃ እንደ ትልቅ አጋጣሚ ተመለከተው። ፖላንድን በመምታት በቀጥታ ወደ ጀርመን አብዮታዊ ድልድይ እንዘረጋለን በሚል የልብ ትርታ ቀይ ጦር የፖላንድን ወረራ እንዲመክት ብቻ ሳይሆን ወደ ፖላንድ ዋና ከተማ ዋርሶ እንዲገሰግስ ትእዛዝ ሰጠ። ትሮትስኪና ሌሎች የጦር መሪዎች ሰራዊቱ ተዳክሟል፣ ዋርሶ መግባት አደገኛ ነው ብለው ቢያስጠነቅቁትም ሌኒን ግን በአብዮታዊ ስሜት ተገፋፍቶ ወደፊት ማለቱን ቀጠለ። እንደ አውሮፓውያን አቆጣጠር በነሐሴ ወር 1920 የቀይ ጦር ጀነራል ቱካቼቭስኪ ዋርሶ ደጃፍ ደረሰ። ሌኒን በሞስኮ ሆኖ ዋርሶ ዛሬ ወይም ነገ ትወድቃለች፣ ከዚያም አውሮፓ በሙሉ ትነዳለች ብሎ ተስፋ አድርጎ ነበር። ነገር ግን በታሪክ በቪስቱላ ላይ የተደረገው ተአምር ወይም ሚራክል ኦን ደ ቪስቱላ ተብሎ በሚታወቀው ውጊያ የፖላንድ ጦር የቀይ ጦርን ክፉኛ መታው። የቀይ ጦር ተሸንፎ ወደ ኋላ አፈገፈገ። ይህ ሽንፈት ለሌኒን ትልቅ ትምህርት ነበር። አብዮት በጠመንጃ አፈሙዝ ብቻ ወደ ሌላ ሀገር እንደማይላክና የሀገር ፍቅር ስሜት ከአብዮት በላይ ሊጠነክር እንደሚችል ለመጀመሪያ ጊዜ ተገነዘበ። በዚሁ ዓመት ሌኒን ትኩረቱን ወደ ሀገር ውስጥ ግንባታ አዞረ። ሩሲያ በጦርነትና በረሃብ ወድቃ በነበረችበት በዚህ ወቅት ሌኒን ለወደፊቱ ታላቅ አገር መሠረት የሚሆን አንድ ድንቅ የቴክኖሎጂ ዕቅድ አወጣ። ይህም ጎኤልሮ የተባለ የመላው ሩሲያ የኤሌክትሪክ ዝርጋታ ዕቅድ ነበር። እንደ አውሮፓውያን አቆጣጠር በታህሳስ ወር 1920 በተካሄደው ስብሰባ ላይ ሌኒን በታሪክ የሚታወሰውን ዝነኛውን ንግግሩን አደረገ። ኮሙኒዝም ማለት የሶቪየት ሥልጣን ሲደመር የመላው ሀገሪቱ የኤሌክትሪክ ዝርጋታ ነው አለ። በትልቅ ካርታ ላይ አምፖሎችን በማብራት ሩሲያን ከጨለማ ለማውጣት ያለውን ራዕይ ለሕዝቡ አሳየ። ይሁን እንጂ የጦርነት ኮሙኒዝም ፖሊሲ ሀገሪቱን ወደ ጥልቁ ገደል እየገፋት ነበር። ገበሬው እህሉ በኃይል እየተወሰደበት ስለነበር ማረስ አቆመ። የአውሮፓውያኑ 1920 ዓመት መጨረሻ ላይ በሩሲያ ገጠር ታላላቅ የገበሬዎች አመፅ ተቀሰቀሰ። በተለይም በታምቦቭ ግዛት የተነሳው አመፅ ሌኒንን ክፉኛ አስጨነቀው። አብዮቱን የደገፉት ገበሬዎች አሁን አፈሙዛቸውን ወደ ቦልሸቪኮች አዞሩ። ዓመቱ ወደ ማብቂያው ሲቃረብ በደቡብ ሩሲያ በክሪሚያ ተሸሽገ የነበረው የመጨረሻው የነጭ ጦር መሪ ጄኔራል ቭራንጌል ድል ተመታ። የቀይ ጦር ክሪሚኒያን ሲቆጣጠር በሩሲያ እምብርት የነበረው ትልቁ የእርስ በርስ ጦርነት በተግባር አከተመ። የ1920 ዓመት ሲያልቅ ሌኒን በወታደራዊ መስክ አሸንፏል። ነገር ግን በኢኮኖሚና በሕዝብ አመፅ የተከበበችን አገር ይዞ ቆሟል።
የጦርነት ኮሚኒዝም ፖሊሲውን መቀየር እንዳለበት እየታወቀው ነገር ግን ወደ የትኛው አቅጣጫ መሄድ እንዳለበት እያመነታ ወደ 1921 ዓመት ተሻገረ። እንደ አውሮፓውያን አቆጣጠር የ1921 ዓመተ ምህረት ሲገባ ለሌኒንና ለቦልሼቪክ ፓርቲ ከእርስ በእርሱ ጦርነቱ የከፋ የህልውና አደጋ ይዞ መጣ። ይህ ዓመት ሌኒን አብዮቱ በገዛ ልጆቹ ሊበላ እንደሆነ የተረዳበት፣ የመጀመሪያውን ጥብቅ የኮሚኒዝም ፖሊሲ በግዳጅ የገታበትና ወደ ስልታዊ ማፈግፈግ የተመለሰበት ወቅት ነበር። በዓመቱ መጀመሪያ ላይ ሩሲያ በከፋ ቁስል ውስጥ ነበረች። የጦርነት ኮሚኒዝም ፖሊሲ ሀገሪቱን አድቅቋታል። በከተሞች ነዳጅና ዳቦ ጠፋ። ፋብሪካዎች ሥራ ቆሙ። እንደ አውሮፓውያን አቆጣጠር በመጋቢት ወር 1921 ሌኒንን ከምንጊዜውም በላይ ያስደነገጠ አንድ ክስተት ተፈጠረ። የአብዮቱ ኩራትና ክብር ተብለው የሚጠሩትና በ1917ቱ አብዮት ግንባር ቀደም የነበሩት የክሮንስታዲት የባህር ኃይል መርከቦች በቦልሼቪክ መንግሥት ላይ አመፁ። ሶቪየቶች ያለ ቦልሼቪኮች ይኑሩ የሚል መፈክር አነገቡ። ሌኒን ይህንን ዓመፅ ከነጭ ጦር ጀነራሎች ሁሉ በላይ አደገኛ ነው ሲል ገለጸው። በሊዮን ትሮትስኪ የሚመራው ቀይ ጦር በበረዶ ላይ ተጉዞ ዓመፁን በከፍተኛ ጭካኔና ደም መፋሰስ ደመሰሰው። ይህ ዓመፅ እየተካሄደ ባለበት በዚያው በመጋቢት ወር 10ኛው የፓርቲ ጉባኤ በሞስኮ ተከፈተ። ሌኒን በጉባኤው ፊት ቀርቦ ሁለት ታሪካዊና የፓርቲውን የወደፊት አቅጣጫ የወሰኑ ውሳኔዎችን አሳለፈ። አንደኛው በፓርቲ ውስጥ የሚደረጉ ማንኛውንም ቡድነኝነት ወይም ፋክሽን የሚከለክል አዋጅ ነበር። ይህም በፓርቲ ውስጥ ያለውን የሐሳብ ልዩነት ሙሉ በሙሉ በማፈን ስልጣን በጥቂት መሪዎች እጅ እንዲከማች አደረገ። ሁለተኛውና እጅግ አስገራሚው ውሳኔ ደግሞ አዲሱ የኢኮኖሚ ፖሊሲ ነው። ሌኒን የጦርነት ኮሚኒዝም እንደከሸፈ አምኖ ለጊዜው ወደ ካፒታሊዝም ስልታዊ ማፈግፈግ አደረገ። ገበሬው ትርፍ ምርቱን በገበያ ላይ እንዲሸጥ፣ ትናንሽ የግል ንግዶችም እንዲከፍቱ ተፈቀደ። ይህ ውሳኔ ብዙዎቹን አብዮተኞች ቢያስደነግጥም ሌኒን ግን አንድ እርምጃ ወደ ኋላ በማፈግፈግ ለሁለት እርምጃ ወደፊት መዘጋጀት አለብን በማለት አሳምናቸው። በዚሁ እንደ አውሮፓውያን አቆጣጠር የ1921 ዓመት ክረምት ላይ በሩሲያ ታሪክ እጅግ አስከፊ የሚባለው የቮልጋ ረሃብ ተከሰተ። በድርቅና በጦርነት ምክንያት በተከሰተው በዚህ መቅሰፍት በሚሊዮኖች የሚቆጠሩ ሰዎች መርገፍ ጀመሩ። የሰው ሥጋ እስከ መብላት የደረሰ አስከፊ ሁኔታ መፈጠሩ ሌኒንን አስደነገጠው። ሌኒን ምንም እንኳ አሜሪካንና ምዕራባውያንን ቢጠላም በሄርበርት ሁቨር የሚመራው የአሜሪካ እርዳታ ድርጅት ኤአርኤ ወደ ሩሲያ ገብቶ ሕዝቡን እንዲመገብ ተፈቀደለት። ይህ ራብ ሌኒን በቤተ ክርስቲያን ላይ ያለውን ጥላቻ እንዲወጣ አጋጣሚ ፈጠረለት። ሕዝቡን ለመርዳት በሚል ሽፋን በሺዎች የሚቆጠሩ የቤተ ክርስቲያን የወርቅና የብር ንብረቶች እንዲዘረፉና ተቃውሞ የሚያሳዩ ካህናት እንዲረሸኑ ጥብቅ መመሪያ ሰጠ። ይሁን እንጂ የአውሮፓውያኑ 1921 ዓመት የሌኒን የግል ጤናን መበላሸት የጀመረበት ዓመት ነበር። የዓመታት የስደት የድካምና እንደ አውሮፓውያን አቆጣጠር በ1918 የደረሰበት የግድያ ሙከራ ቁስል ጋር ተዳምሮ ሌኒን በከባድ ራስ ምታትና በእንቅልፍ ማጣት ይሰቃይ ጀመር። ሐኪሞች እረፍት እንዲያደርግ ቢመክሩትም እርሱ ግን በክሬምሊን ቢሮ ውስጥ ሆኖ አዲሱን የኢኮኖሚ ፖሊሲ ተግባራዊ ለማድረግና መንግሥቱን ለማረጋጋት ሌት ተቀን ይሠራ ነበር። የአውሮፓውያኑ የ1921 ዓመት ሰልቅ ሩሲያ ከመቃብር አፋፍ ተመልሳለች። አዲሱ የኢኮኖሚ ፖሊሲ ውጤት ማሳየት ጀምሮ በከተሞች ገበያ መከፈትና ኑሮ መረጋጋት ጀመረ። ሌኒን በፖለቲካው መስክ ፓርቲውን እንደ ብረት አጥብቆ፣ በኢኮኖሚው ግን የተወሰነ ነፃነት በመስጠት አብዮቱን ለጊዜው አተረፈ። ሆኖም ግን በፓርቲ ውስጥ እየተፈጠረ ያለው ቢሮክራሲና በጤናው ላይ እየመጣ ያለው ጫና እያሳሰበው ወደ አውሮፓውያኑ 1922 ዓመት ተሸጋገረ። የአውሮፓውያኑ የ1922 ዓመተ ምህረት ሲገባ ለሌኒን የድልም የውድቀትም ዓመት ነበር። በአንድ በኩል የእርስ በርስ ጦርነቱ አብቅቶ ቦልሼቪኮች ሙሉ ሩሲያን የተቆጣጠሩበት ቢሆንም በሌላ በኩል ግን የሌኒን ጤና መቃወስ የጀመረበትና የወደፊቱ የሶሻሊስት ኅብረት ዕጣ ፋንታ ከእጁ ወጥቶ ወደ ጨካኙ ስታሊን መዳፍ ማምራት የጀመረበት የታሪክ ምዕራፍ ነበር። እንደ አውሮፓውያን አቆጣጠር በመጋቢት ወር 1922 በተካሄደው 11ኛ የፓርቲ ጉባኤ ላይ ሌኒን አንድ ትልቅ ስህተት መሆኑን ያልተረዳውን ውሳኔ ያሳለፈ። በፓርቲ ውስጥ ያለውን የቢሮክራሲ ሥራ እንዲያቀናጅ በሚል ጆሴፍ ስታሊንን የፓርቲው ዋና ጸሐፊ አድርጎ ሾመው። በወቅቱ ይህ ቦታ የጸሐፊነትና የአስተዳደር ሥራ እንጂ ትልቅ የፖለቲካ ሥልጣን ያለው ተደርጎ አልተቆጠረም ነበር። ነገር ግን ስታሊን ይህንን ቦታ ተጠቅሞ የራሱን ታማኝ ሰዎች በየመዋቅሩ በመሰግሰግ ሥልጣኑን ማጠናከር የጀመረው በዚሁ ዓመት ነበር። እንደ አውሮፓውያን አቆጣጠር ግንቦት 25 ቀን 1922
ሌኒን ለመጀመሪያ ጊዜ በጭንቅላት ውስጥ ደም መፍሰስ ወይም ስትሮክ አደጋ ተመታ። የቀኝ እጁና እግሩ ከመንቀሳቀስ የታገዱ ሲሆን የመናገር ችሎታውም ለጊዜው ተቃውሶ ነበር። ይህ ክስተት በመላው ሩሲያ ታላቅ ድንጋጤን ፈጠረ። የአብዮቱ አባት በድንገት ከአደባባይ ጠፋ። ሐኪሞች ከሞስኮ ወጣ ብሎ በሚገኝ ጎርኪ በተባለው የመንግሥት መኖሪያ ቤት እንዲያርፍና ምንም አይነት ፖለቲካዊ ሥራ እንዳይሠራ አዘዙት። ሌኒን ግን በአልጋ ላይ ሆኖም ቢሆን ስለ ሀገሩና ስለ ፓርቲው መጨነቁን አላቆመም ነበር። እንደ አውሮፓውያን አቆጣጠር በጥቅምት ወር 1922 ሌኒን በተአምር ከህመሙ አገግሞ ወደ ሞስኮ ተመለሰ። ሆኖም የተመለሰው ሩሲያን የገነባው ፓርቲ ተቀይሮ ነበር። ስታሊን ስልጣኑን ክፉኛ በማጠናከሩ ሌኒን እንኳ ሳይቀር አንዳንድ መረጃዎችን እንዳያገኝ እንቅፋት ይፈጥርበት ጀመር። በዚህ ወቅት ነበር የጆርጂያ ጉዳይ ተብሎ የሚታወቀው ግጭት የተፈጠረው። ስታሊን በጆርጂያ ያሉትን ኮሚኒስቶች በኃይል ለማፈን ሲሞክር፣ ሌኒን ግን ብሔረሰቦች በፈቃደኝነት እንጂ በኃይል መያዝ የለባቸውም በማለት ከስታሊን ጋር ክፉኛ ተጋጨ። የዓመቱ መጨረሻ ላይ ሌኒን በታሪኩ ትልቁን የፖለቲካ ሥራውን አከናወነ። እንደ አውሮፓውያን አቆጣጠር ታኅሳስ 30 ቀን 1922 ሩሲያ፣ ዩክሬን፣ ቤላሩስና የትራውስካውንስ ሪፐብሊክ ተዋህደው የሶቪየት ሶሻሊስት ሪፐብሊክ ኅብረት ወይም ዩኤስኤስአር መመስረታቸው በይፋ ታወጀ። ሌኒን የዚህ ታላቅ ኅብረት መስራችና የመጀመሪያው መሪ ሆነ። ይሁን እንጂ ይህ ታላቅ የምስረታ ሥነ ሥርዓት ሲካሄድ ሌኒን በቦታው አልነበረም። ምክንያቱም ሕመሙ ዳግመኛ ገርሽቶበት አልጋ ላይ ተኝቶ ነበር። ታኅሳስ አጋማሽ ላይ ሌኒን ሁለተኛው የደም መፍሰስ አደጋ ደረሰበት። አሁን ጊዜው እያለቀበት እንደሆነ የተረዳው ሌኒን ለሚቀጥለው የፓርቲ ጉባኤ የሚሆን አንድ ምስጢራዊ ደብዳቤ ማዘጋጀት ጀመረ። ይህ ደብዳቤ የሌኒን ኑዛዜ ይባላል። ሌኒን በደብዳቤው ላይ ስለ ፓርቲው መሪዎች ያለውን አስተያየት አስቀመጠ። በተለይም ስለ ስታሊን ሲጽፍ ስታሊን እጅግ ጨካኝና ባለጌ ነው፣ ይህ ደግሞ በዋና ጸሐፊነት ቦታ ላይ ላለ ሰው የማይገባ ባህሪ በመሆኑ ከቦታው ሊነሳ ይገባል የሚል ማስጠንቀቂያ ጨመረ። የአውሮፓውያኑ የ1922 ዓመት ሲያልቅ ሌኒን በአካሉ ደክሞ ንግግሩ ተቆራርጦና በሞስኮ ክሬምሊን ውስጥ እንደ እስረኛ ሆኖ ነበር ያጠናቀቀው። የፈጠረው ፓርቲ በስታሊን እጅ መውደቁና አብዮቱ ወደ አምባገነንነት እያመራ መሆኑን በጸጸት እያየ ወደ መጨረሻውና መራራው የ1923 ዓመት ተሸጋገረ። የአውሮፓውያኑ የ1923 ዓመተ ምህረት ሲገባ ለሌኒን የታሪክ ምዕራፍ እጅግ ልብ የሚነካና የዝምታ ዓመት ነበር። ዓለምን በአንደበቱና በንግግር ችሎታ ያናወጠው ያ መሪ አሁን በገዛ አካሉ እስረኛ ሆነ። በሞስኮ ዳርቻ በምትገኘው ጎርኪ መንደር ውስጥ የመጨረሻውን የሕይወት ትግል የጀመረበት ወቅት ነው። ይህ ዓመት ሌኒንን ከፖለቲካው ዓለም ተለይቶ በስቃይና በጸጸት ውስጥ ሆኖ የገነባው ሥርዓት ከእጁ ሲወጣ የታዘበበት ዓመት ነበር። እንደ አውሮፓውያን አቆጣጠር በመጋቢት ወር 1923 መጀመሪያ ላይ በሌኒንና በስታሊን መካከል የነበረው ግንኙነት የመጨረሻውና ሊታረቅ የማይችል ደረጃ ላይ ደረሰ። ስታሊን የሌኒንን ባለቤት ናዴዝዳ ኩፕራስካያ ላይ በስልክ እጅግ መጥፎና አጸያፊ ቃላትን በመሰንዘሩ ሌኒን ይህንን ሲሰማ በታላቅ ቁጣ ተሞላ። መጋቢት 5 ቀን 1923 ሌኒን ለመጨረሻ ጊዜ ለስታሊን ደብዳቤ ጻፈ። በደብዳቤውም በሚስቴ ላይ የፈጸምከውን ስድብ እንደኔ ስድብ እቆጥረዋለሁ፣ ወይ ይቅርታ ጠይቅ፣ አሊያም በመካከላችን ያለው ግንኙነት ለዘላለም ይቋረጣል በማለት ጥብቅ ማስጠንቀቂያ ሰጠው። ይህ የሌኒን የመጨረሻው የፖለቲካ እርምጃና ለስታሊን የላከው የመጨረሻው መልእክት ነበር። ከ5 ቀን በኋላ መጋቢት 10 ቀን 1923 ሦስተኛውና እጅግ ከባዱ የጭንቅላት ደም መፍሰስ አደጋ ሌኒንን መታው። ይህ አደጋ የሌኒንን የመናገር ችሎታ ሙሉ በሙሉ አጠፋው። ቀኝ አካሉ ሽባ ሆነ። በሚሊዮኖች ፊት ቆሞ አብዮቱን የሰበከው አንደበት አሁን ጥቂት የማይረቡ ድምፆችን ብቻ ወደ ማውጣት ተለወጠ። ሌኒን በድንገት ድምፅ አልባ ሆነ። ሞስኮና መላው የሶቪየት ግዛት መሪው በሕይወት ቢኖርም በዝምታ መዋጡን ሲሰሙ በክሬምሊን ውስጥ ያለው የሥልጣን ሽሚያ ይበልጥ ተፋፋመ። እንደ አውሮፓውያን አቆጣጠር በ1923 ዓመተ ምህረት ክረምትና መጸው ላይ ሌኒን በጎርኪ መኖሪያ ውስጥ በዊልቸር እየተገፋ በጓሮ ውስጥ ጊዜውን ያሳልፍ ነበር። ሐኪሞች ናዴዝዳና እህቱ ማርያ ሌኒን ዳግመኛ እንዲናገርና እንዲጽፍ ለማድረግ ቢጥሩም አልተሳካላቸውም ነበር። ሌኒን ጋዜጣ እንዲያነብ ሲሰጠው ቃላቱን መለየት የማይችልበት ደረጃ ላይ ደርሶ ነበር። ይሁን እንጂ አይኖቹ አሁንም ንቁ ነበሩ። በዙሪያው ያለውን ነገር በትኩረት ይመለከት ነበር። አንዳንዴም ስለ ሁኔታው ያለውን ምሬትና ቁጣ በለቅሶ ይገልጽ ነበር። ስታሊን በዚህ ወቅት ሌኒንን ከፓርቲው ዓለም የተገለለ ሕያው ሬሳ አድርጎ በመቁጠር የራሱን ሥልጣን በፓርቲ ውስጥ ይበልጥ ያደላደለ። በዚሁ ዓመት መጨረሻ ላይ በሶቪየት ኅብረት ውስጥ በሌኒን ስም የሚደረግ አምልኮ
ወይም ከልት ኦፍ ፐርሰናሊቲ ተጀመረ። ሌኒን በሕይወት እያለ ከተሞችና መንገዶች በስሙ መጠራት ጀመሩ። ሌኒን ይህንን የባዕድ አምልኮ ቢጠላውም አሁን ግን ተቃውሞውን የሚገልጽበት አቅም አልነበረውም። የፓርቲው መሪዎች ሌኒን ከሥራ ውጭ መሆኑን ለሕዝቡ ደብቀው ጤናው እየተሻሻለ ነው የሚል የውሸት መግለጫ በየቀኑ ያወጡ ነበር። ሌኒን በክፍሉ ውስጥ ተዘግቶ የፈጠረው ፓርቲ በስታሊን በዚኒዮቭ እና በካሚኔቭ እጅ መውደቁንና እሱ ያስጠነቀቀው አደጋ መድረሱን እያወቀ ዓመቱን በታላቅ ጭንቀት አጠናቀቀ። የ1923 ዓመት ሲያልቅ ሌኒን አካሉ ደክሞ ንግግሩ ጠፍቶና የሕይወቱ ክር ልትበጠስ ጥቂት ቀናት ብቻ ቀርተውት ነበር። የአብዮቱ አባት የመጨረሻውን የ1924 ዓመት ሲገባ በጎርኪ በረዷማ ምሽት ውስጥ በዝምታ ተኝቶ ዓመቱን አጠናቀቀ። የአውሮፓውያኑ የ1924 ዓመት ሲገባ ለመላው የሶቪየት ኅብረትና የዓለም ፖለቲካ እጅግ አስደንጋጭና የታሪክ መዝጊያ የሆነ ክስተት ይዞ መጣ። በጥር ወር መጀመሪያ ቀናት በጎርኪ መንደር በነበረው ቅዝቃዜ መካከል የሌኒን ጤና ለጥቂት ቀናት መሻሻል ያሳየ መስሎ ነበር። እንዲያውም በአንድ ወቅት በበረዶ ላይ በሚሳብ ሰረገላ ተጭኖ ወደ አደን ወጥቶ እንደነበርና አይኖቹን በደስታ ተሞልቶ እንደነበር ናዴዝዳ በማስታወሻዋ ላይ መዝግባለች። ሆኖም የመሻሻል የአውሎ ንፋስ ዋዜማ ጸጥታ እንጂ የጤና መመለስ አልነበረም። እንደ አውሮፓውያን አቆጣጠር ጥር 21 ቀን 1924 ማለዳ ላይ የሌኒን ሁኔታ በድንገት ተለወጠ። ትኩሳቱ ጨመረ፣ ትንፋሹን መቆራረጥ ጀመረ። የጭንቅላት ደም መፍሰስ አደጋው ለአራተኛና ለመጨረሻ ጊዜ መታው። በዚያን ሁለት ምሽት ላይ 6 ሰዓት ከ50 ደቂቃ ላይ የ20ኛው ክፍለ ዘመን እጅግ ተጽዕኖ ፈጣሪና አወዛጋቢው መሪ ቭላድሚር ኢሊዮኖቪች ወይም ሌኒን በ53 ዓመቱ የመጨረሻ ትንፋሹን ተነፈሰ። ናዴዝዳ ኩፕራስኪያ በሞተበት ቅጽበት እጁን ይዛ ባጠገቡ ነበረች። የሌኒን መሞት በሬዲዮ በመላው ሩሲያ ሲታወጅ ሀገሪቱ በድንገት በከባድ የዝምታና የሐዘን ማዕበል ተዋጠች። በሚቀጥለው ቀን የሌኒን አስክሬን በበረዶ በተሸፈነው የጎርኪ መንገድ ላይ በትከሻ ተጭኖ ወደ ባቡር ጣቢያ ተወሰደ። ሞስኮ በደረሰ ጊዜም ከ30 ዲግሪ ሴንቲግሬድ በታች በሆነው በዚያ ክፉ ብርድ ውስጥ በሚሊዮኖች የሚቆጠሩ ሰራተኞችና ወታደሮች መሪያቸውን ለመሰናበት በየመንገዱ ተሰልፈው ነበር። አስክሬኑ በሞስኮ የማኅበራት ሕንፃ ወይም ሃውስ ኦፍ ዩኒየን ውስጥ ለ7 ቀናት ለሕዝብ እይታ ክፍት ሆኖ ቀረ። ሰዎች በቅዝቃዜው ውስጥ ለሰዓታት ተሰልፈው የሌኒንን ፊት ለመጨረሻ ጊዜ ለማየት ይጣጣሩ ነበር። ይህ የቀብር ሥነ ሥርዓት ለስታሊን ትልቅ የፖለቲካ መድረክ ሆነለት። ስታሊን የሌኒን ታማኝ ወራሽ ሆኖ ለመታየት የሐዘን ንግግሩን በታላቅ ድምቀት አቀረበ። ሊዮን ትሮትስኪ በወቅቱ በሕክምና ምክንያት ወደ ደቡብ ሩሲያ ሄዶ ስለነበርና ስታሊንም የተሳሳተ የቀብር ጊዜ ስለነገረው በቀብሩ ላይ ሳይገኝ ቀረ። ይህ ስህተት ትሮትስኪን ከሥልጣን ለማግለል ትልቅ ምክንያት ሆነ። በዚሁ በ1924 ጥር ወር መጨረሻ ላይ የሌኒን አስክሬን ምን መሆን አለበት በሚለው ላይ በፓርቲ ውስጥ ትልቅ ክርክር ተነሳ። ናዴዝዳ ኩፕራስኪያ ሌኒን ተራ ሰው ነው፣ እንደ ማንኛውም ሰው ሴንት ፒተርስበርግ ካለች እናቱ አጠገብ ይቀበር ስትል ተማጸነች። ነገር ግን ስታሊንና ሌሎች መሪዎች ሌኒን ለዘላለም የሚኖር የኮሚኒዝም ቅዱስ ለማድረግ ወሰኑ። አስክሬኑ በኬሚካል ተጠብቆ በቀይ አደባባይ ውስጥ በሚገኝ መካነ መቃብር ውስጥ እንዲቀመጥ ተደረገ። በዚሁ ዓመት ፔትሮግራድ የተባለችው የሩሲያ ታሪካዊ ከተማ ሌኒንን ለመዘከር ሌኒንግራድ ተብላ ተሰየመች። የ1924 ዓመት ሲያልቅ ሌኒን በአካል የለም። ነገር ግን ሌኒኒዝም የተባለው ንድፈ ሐሳብ እንደ አዲስ ሃይማኖት በመላው ሶቪየት ኅብረት መስፋፋት ጀመረ። የሌኒን ምስሎችና ሐውልቶች በየከተማው ቆሙ። የገነባው ፓርቲም ሆነ የፈጠረው የሶቪየት ኅብረት እርሱ ባስጠነቀቀው መሠረት በስታሊን የብረት መዳፍ ስር መውደቅ ጀመሩ። ሌኒን የ20ኛውን ክፍለ ዘመን የዓለም ታሪክ በሁለት የከፈለ የዛርን ዙፋን የሰበረና አዲስ የፖለቲካ ሥርዓት የመሠረተ ታላቅ አብዮተኛ ሆኖ በታሪክ መዝገብ ውስጥ ስሙን በደማቅ ጽፎ ሕይወቱ እንደ አውሮፓውያን አቆጣጠር በ1924 ዓ.ም ተፈጸመ። ቭላድሚር ሌኒን የድሆች ተስፋ ወይስ የጭካኔ መሐንዲስ? የታሪክ ምሁራን እስካሁንም ይከራከራሉ። ነገር ግን አንድ እውነት አለ። ሌኒን ዓለምን ቀይሯታል። ከትንሿ ሲምቢርሲክ ከተማ ተነስቶ በስደትና በእስር ተፈትኖ ሩሲያንና መላውን ዓለም ያናወጠ ያ አብዮተኛ ዛሬም በቀይ አደባባይ በዝምታ ተኝቶ የፈጠረውን የታሪክ ማዕበል ይመለከታል።